እንግዲህ የዛሬ ክላሳችን በትምህርታችን የሚሆነው በሐዋርያው ጳውሎስ ነው። ይህን መልእክት የጻፈው ለቲቶ ቲቶና ጢሞቴዎስ የሐዋርያው ጳውሎስ የሥራ ባልደረቦች ነበሩ፣ የተልእኮ አጋሮች አብረው ነበር የሚያገለግሉት እና ጳውሎስ በቲቶ ለነበረው አገልግሎቱ በጣም ይጠቅሙት እንደነበረ የምናይበት ሐሳብም አለ እና በዛ ውስጥ እንግዲህ ቤተክርስቲያን እንዲያደራጅ ቤተክርስቲያንን በደንብ አድርጎ ቤተክርስቲያን ሽማግሌዎችን እንዲያስቀምጥ ሐዋርያው በዛ እንዳስቀመጠው ይነገራል። የቲቶ ታሪክን በጣም ባዮግራፊውን ብዙ ለማግኘት አስቸጋሪ ነው። የጢሞቴዎስ እናትም አባቱም ቤተሰቦቹም ይታወቃሉ። የጢሞቴዎስን ግን ብዙ መናገር አይቻልም። ለምሳሌ የሐዋርያ ሥራ ምዕራፍ 16 የጢሞቴዎስ አባት ግሪካዊ ስለነበረ በዛ አካባቢ ስላሉት አይሁዶች ሲል እንደተገረዘ ይናገራል። ነገር ግን ስለ ቲቶ ለመናገር ብዙ አስቸጋሪ ነው። ያው ፋሚሊውን ባክግራውንዱን በሙሉ ግልጽ አድርጎ አያስቀምጥልንም። ነገር ግን ቲቶ ሙሉ ለሙሉ ከአሕዛብ ወገን መሆኑን ነገር ግን አለመገረዙን ደግሞ ገላትያ ምዕራፍ 2 ከቁጥር 3 ከ5 እና ከጳውሎስ ጋር የጠበቀ ግንኙነት የነበረው መሆኑን እንመለከታለን። ቲቶ በሁለተኛና በሶስተኛ የወንጌል ጉዞ ከጳውሎስ ጋር ተጉዟል። ዋና ዋና የሚባሉትን የሐዋርያው ጳውሎስ ሚሽነሪ ጆርኒ ባደረገበት ጊዜ አብሮት ለአገልግሎት ይንቀሳቀስ የነበረ ወንድም ነው። ቲቶ ከጳውሎስ ጋር የጠበቀ ህብረት ነበረው፣ አብሮት ይሰራ ነበረ። እንዲሁም ቲቶ በኢየሩሳሌም ለነበሩ ድሆች የተሰበሰበውን ገንዘብ እንዲደርስ ተልኳል። ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 8 ላይ ገንዘብ እንደተሰበሰበና ያን ገንዘብ ደግሞ እንዲደርሳቸው ምክንያት ሆኖ የነበረው ቲቶ እንደነበረ በሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 16 ላይ ተጽፎ እናገኛለን። በቲቶ መልእክት እንደተጻፈው ለተወሰነ ጊዜ በቀርጤስ እንዲሰራ ኃላፊነት እንደተቀበለ ምዕራፍ 1 ቁጥር 5 ላይ ያስቀምጠዋል እና የተቀመጠበትም እዛ ዋና ምክንያት ምን ለማድረግ ነው? ቤተ ክርስቲያንን ለማደራጀት ነው እና ጳውሎስ ቲቶ ላይ ያየው ኳሊቲዎች እንደነበሩ ያሳያል። ስለዚህ ምክንያት የቀረውን እንድታደራጅ በየከተማውም እኔ አንተን እንዳዘዝኩ ሽማግሌዎችን እንድትሾም ቀርጤስ ተውኩህ ይላል እና እኔ ራሴ ሳጠናው በጣም የነካኝ ምንድን ነው? የማደራጀት ስጦታ ነበረው ማለት ነው። ሁሉ ሰው ቤተክርስቲያንን የማደራጀት ስጦታ የለውም። የመስበክ፣ የማስተማር፣ የመምራት አገልግሎት ያለው ሰው አለ። ደግሞ በማደራጀት ላይ ደግሞ እግዚአብሔር በዛ አገልግሎት ደግሞ በደንብ አድርጎ ያስታጠቀው ሰው አለ እና ቲቶ ያን አይነት ብቃት ያን አይነት ኳሊቲ እንደነበረው የምታዩት ነው እና አንዳንድ ሰዎች መስበክ ላይ ጎበዝ ናቸው፣ ማስተማር ላይ ጎበዝ ናቸው። አንዳንድ ሰዎች ደግሞ ማደራጀት ላይ ጎበዝ ናቸው። ሲያደራጁ ልክ የትልቅ ቤት የትልቅ ፎቅ መሰረትን እንደ መስራት በጥሩ አይነት ሁኔታ ቸርችን የሚያደራጁ ሰዎች አሉና ቲቶ እንደዛ አይነት አቅም እንደዛ አይነት ስጦታ እንደነበረው ልናይ እንችላለን። እንግዲህ አንዱ በቲቶ መጽሐፍ ውስጥ የምንመለከታቸው ሐሳቦች አሉ። እነዛም በዋናነት የቤተ ክርስቲያን ምስረታን በተመለከተ ያስፈለገበት ሁኔታንና በዛች ቤተ ክርስቲያን ደግሞ እንዴት አድርጎ በደንብ ማደራጀት እንዴት እንደሚችል ያስፈለገበት ዋና ምክንያት የሐሰተኛ አስተማሪዎች በዛ አካባቢ በመኖራቸው ቤተ ክርስቲያኒቷን ለፎልስ ቲቸርስ አሳልፈው እንዳትበላ እንዳትሰጥ ጳውሎስ የመከላከያ መንገዶችን ያደረገበት አንዱ ምግባቴ መጽሐፍ ብለን የምንጠራው ቲቶ ነው። እንግዲህ ፓስቶራል ኤፕስትልስ ተብለው ነው የሚጠሩት፣ አንደኛ ጢሞቴዎስ፣ ሁለተኛ ጢሞቴዎስ እና ቲቶ። ጳውሎስ ለብዙ ደብዳቤዎች ሲጽፍ በሀገሩ በከተማው ለተሰየመች ቤተክርስቲያን ነው። ለምሳሌ የሐዋርያው ጳውሎስ መልእክት ለኤፌሶን ሰዎች ነው የሚለው በኤፌሶን ከተማ ለተገኘችው ቤተክርስቲያን ስለሆነ፣ እንዲሁም ለቆላሲያስ ቤተክርስቲያን፣ ለገላትያ ቤተክርስቲያን ሲጽፍ እዚህ ጋር ግን የምትመለከቱት ለሰዎች ለግሩፕ ሳይሆን የጻፈው ለግለሰብ ነው እና ጢሞቴዎስን የማበርታት የማጠንከር እንዲሁም ደግሞ ቲቶን የማበርታትና የማጠንከር መልእክት ስለነበረው እነዚህ ሶስቱ ደብዳቤዎች የመጋቢ መልእክታት ተብለው ወይንም ደግሞ ፓስቶራል ኤፒስትልስ ተብለው ይጠቀሳሉ። ጥሩ
ስለ ፓስተራል ትምህርት ለማስተማር የፓስተራል ኮርስ ለመስጠት የመነሻ ክፍሎች የሚሆኑት እነዚህ ናቸው እና ጥሩ መልእክት የምናገኝበት ይመስለኛል። ጳውሎስ ይህን ደብዳቤ የጻፈው ቲቶ የቤተ ክርስቲያን መሪዎችን እንዴት መምረጥና ማስተማር እንደሚገባው እንዲገነዘብ ነው ማለት ነው። ማለት በዛ ጊዜ ላይ ስሞል ቸርችን ብትሆን ትንሽ ቸርችን ብትሆን በዛ ውስጥ ሽማግሌ እንዴት መመረጥ እንደሚችል የሽማግሌዎችን መስፈርት እንዲሁም ደግሞ በምን አቅጣጫ ላይ የተገነባና የተመሰረተ መሆን እንደሚገባው ከህይወት አንጻር ነው እንትን ያለውና አንድ ሰው ሽማግሌዎችን ሊሾም እንደሚችል በተለይ የመጀመሪያ ባላደራ የሆነው የቤተ ክርስቲያን መሪ ሊሾም እንደሚችል ከቲቶ መጽሐፍ መመልከት እንችላለን። ሽማግሌዎችን ሲሾም ሊከተላቸው የሚገቡ መስፈርቶች ምን እንደሆኑ ለማሳየት ምዕራፍ 1 ላይ ከቁጥር 6 እስከ 9 ማየት ትችላላችሁ ማለት ነው። ዝም ብሎ ጳውሎስ ጢሞቴዎስን ቲቶን እንደፈለክ አገልጋይ ሹም አይደለም ያለው፣ ያስቀመጠለት መስፈርቶች ነበሩትና ቁጥር 6 ላይ የማይነቀፍና የአንዲት ሚስት ባል የሚሆን የማያምንም ልጆች ያሉት ስለ መዳራትም ወይንም ስለ አለመታዘዝ የማይከሰስ ማንም ቢኖር ሹመው፣ ኤጲስቆጶስ እንደ እግዚአብሔር መጋቢ የማይነቀፍ ሊሆን ይገባዋልና፣ የማይኮራ፣ የማይቆጣ፣ የማይሰክር፣ የማይጨቃጨቅ፣ ነውረኛ፣ ረብ የማይወድ ነገር ግን እንግዳ ተቀባይ፣ በጎ የሆነውን ነገር የሚወድ፣ ጠንቃቃ፣ ጻድቅ፣ ቅዱስ፣ ራሱን የሚገዛ ይሁን። ሕይወት በሚገኝበት ትምህርት ደግሞ ሊመክር ተቃዋሚዎችንም ሊወቀስ ይችል ዘንድ እንደተማረው በታመነ ቃል ይጽና። የማይታዘዙትና ከንቱ የሚናገሩ የሚያታልሉ ይልቁንም ከተገረዙት ወገን የሚሆኑ ብዙ ናቸውና። እንግዲህ እነዚህ ነገሮች የቤተ ክርስቲያን የማደራጀት አገልግሎት ላይ አስተዋጽኦ የሚያደርጉት ምንድን ነው? የሚመረጠው የሽማግሌ አይነት ምን አይነት መሆን እንደሚገባው ጳውሎስ ለጢሞቴዎስ ጽፎለታል፣ እንዲሁም ለቲቶም ጽፎለታል። ታስታውሳላችሁ። ለጢሞቴዎስም መስፈርት አስቀምጦ ነበር። አንደኛ ጢሞቴዎስ አይደለም ምዕራፍ 3 ላይ ይመስለኛል። እሱንም ማየት እንችላለን። አንደኛ ጢሞቴዎስ ምዕራፍ 3 መልካም ኤጲስቆጶስነትን ቢፈልግ መልካም ስራ ይመኛል የሚል ቃል የታመነ ነው። እንግዲህ ኤጲስቆጶስ እንዲህ ሊሆን ይገባዋል። የማይነቅፍ፣ የአንዲት ሚስት ባል፣ ልከኛ፣ ራሱን የሚገዛ፣ እንደሚገባው የሚሰራ፣ እንግዳ ተቀባይ፣ ለማስተማር የሚበቃ እያለ የሚዘረዝረው ነገር አለ እና ኳሊፊኬሽኖች ናቸው እነዚህ። በእነዚህ መሰረት ነው አገልግሎቱን ልታካሂድ የሚገባው ይላል እና የቤተ ክርስቲያን ሽማግሌ ምርጫ ዝም ብሎ ራንደምሊ የሚሆን በግሩፕ በዘር በፍላጎት በሰዎች ምኞት ላይ የተመሰረተ ሳይሆን በጤናማና ትክክለኛ በሆነ መንገድ ሊመሰረት እንደሚገባ ልንማርበት እንችላለን። በቲቶ መጽሐፍ ውስጥ እንግዲህ በዋናነት የተከፈሉ 7 መሰረታዊ ሀሳቦች አሉት። እሱን ደግሞ እናያለን። 7 መሰረታዊ ሀሳቦች። አንደኛው ከምዕራፍ 1 ቁጥር 5 ላይ ቲቶ በቀርጤስ የተጀመረውን ስራ ማጠናቀቅ ይኖርበታል። ስለዚህ የተጀመረውን ስራ ለመጨረስ በሚል የተከፈለ የመጀመሪያ ሀሳብ በቲቶ መልእክት ውስጥ እናያለን። ሁለተኛው የደብዳቤው አንኳር ሀሳብ ከቁጥር 6 እስከ 9 የሚገኘው ነው። የቤተ ክርስቲያን ሽማግሌዎችን መሾም የሹመት አገልግሎት እንዲሰጥ የሚያመለክት ሀሳብ አለው። ሶስተኛው ምዕራፍ 1 ከቁጥር 10 እስከ 16 ቲቶ ጉዳት የሚያደርሱ መሪዎችን መቃወም ይኖርበታል። ቤተ ክርስቲያን አታክ የሚያደርጉ ጤናን የሚጎዱ የቤተ ክርስቲያንን ጤና፣ የአገልግሎትን ጤና፣ የህብረትን ጤና የሚጎዱትን ለመቃወም የተጻፈ ደብዳቤ ነው። በአራተኛ የምናየው ምዕራፍ 2 ከቁጥር 1 እስከ 14 ቲቶ አማኞች ጤናማ ኑሮ እንዲኖሩ ማስተማር ይኖርበታል። አማኞች ጤናማ ኑሮ እንዲኖሩ ያስተማረበት ክፍል ነው። አምስተኛው ምዕራፍ 2 ቁጥር 15 ላይ ቲቶ በሙሉ ስልጣን ማስተማር ይኖርበታል ወይንም ያስተማረበትን ክፍል እናያለን። ስድስተኛ ምዕራፍ 3 ቁጥር 1 እስከ 8 ቲቶ አማኞች እያንዳንዱ ሰው በአግባቡ እንዲመለከቱ ማስታወስ ይኖርበታል። እንግዲህ ይሄ አማኞች በእያንዳንዱ ሰው በአግባብ እንዲመለከቱ ማለት እዛ ክፍል ላይ ያለው ትክክለኛና ጤናማ የሆነ የአኗኗር ባህሪን ወይንም ግንኙነትን ለማዳበር የምንመለከትበት ነው። ምዕራፍ 3
ያው አንደኛው የምናስበው ነገር የጢሞቴዎስን ደብዳቤ ስናስብ ስንት ምዕራፍ አለው ብለን እንጠይቃለን። አንዱ እዚሁ የምናገኘው 3 ምዕራፍ ነው ያለው ማለት ነው። ስለዚህ አንዱ አማኞች ከሰዎች ጋር ከባለስልጣን ጋር ያላቸው ጤናማ ህይወት እንዴት እንደሚሆን የምንረዳበት ነው ማለት ነው። 7ኛው ቲቶ ምዕራፍ 3 ከቁጥር 8 ጀምሮ የምናየው ጤናማ ያልሆኑትን ደግሞ እንዴት እንደተቃወመ፣ ጤናማ ያልሆኑትን ደግሞ ጤናማ አይደሉም በሚል ሀሳብ እንዴት እንደ ሪፊዩት እንደሚያደርግ እንደሚገስጽና እንደሚቋቋም የምናይበት ዋና ሀሳብ ነው። እነዚህ 7 ደብዳቤውን በተመለከተ ልናቃቸው የሚገቡ ዋና ዋና ሀሳቦች ናቸው። እንግዲህ ለአገልጋይ መቼስ አንዱ ትልቁ ኳሊቲ የጳውሎስ ምንድን ነው? አገልጋይን ኮች የሚያደርግ አገልጋይን የሚመራ አገልጋይን ወደፊት እንዲሄድ የሚያደርግ ትልቅ ስብዕና የነበረው ሰው ነው ጳውሎስ። ቲቶን እንዳመነው አያለውኝ እኔ። ቲቶን በጣም አምኖታል። አንዱ በቤተ ክርስቲያን ውስጥ የምንቸገረው ምንድን ነው? አገልጋይ አገልጋይን አያምንም። ቆመው የሚናገሩ ሰዎች አሉ። እኔ ሰውን አላምንም የሚሉ ሰዎች አሉ። አገልጋይን አላምንም ወይንም ደግሞ በቃ ሰዎችን አላምንም ብለው የሚናገሩ ሰዎች አሉ። ጳውሎስ ግን ለወንጌል ቲቶን እንዳመነው ታያላችሁ። ቲቶ ገንጥሎ ይወስደዋል ወይ ብሎ አይደለም ሄዴክ የሆነበት። አንዱ ትልቁ ችግር ምንድን ነው? ሰዎች ቤተክርስቲያን ውስጥ ለምሳሌ ተደጋጋሚ መድረክ ካገኙ ቤተክርስቲያን ይገነጥላሉ፣ ለራሳቸው ቤተክርስቲያን ይመሰርታሉ ብሎ እርስ በርስ የመፈራራትን ስሜት በዚህ ዘመን ትመለከታላችሁ። ጳውሎስ ግን የክርስቶስ ቤተክርስቲያን ምን እንደሆነች ለቲቶ በደንብ ያስተማረው ይመስለኛል። ቲቶም ታማኝ አገልጋይ ነው። እግዚአብሔር ለሰጠው ነገር በታማኝነት ለማገልገል የፈለገ አይነት ሰው ስለነበረ፣ እንዲሁም ደግሞ የጳውሎስም ትምህርት ቀላልም አይደለም። የጳውሎስ ትምህርት ስር የሚያስይዝ የሚተክል፣ ባህሪን የሚያስተካክል የሚቀርጽ ትምህርት ስለነበረው ቲቶ ያፈነግጣል ብሎ አያስብም። ምክንያቱም ነፃነት ተሰጥቶታል በውስጡ ያለውን አገልግሎት እንዲያደርግ፣ እንዲሁም ደግሞ ይህንን ነገር አድርግ፣ በዚህ በምትቆይበት ጊዜ ሐሰተኛ አስተማሪዎችን ተቃወም፣ ቤተክርስቲያኒቷ ሽማግሌዎች ያስፈልጓታል፣ ሽማግሌ ሹማል። ሁለት አይነት ነገር አሳያቸዋለሁ። አንዱ ለምሳሌ የቆየ ቤተክርስቲያን ሲሆን ሽማግሌ መምረጥ ብዙ አስቸጋሪ አይደለም። ምክንያቱም ብዙ ሕዝብ ስለሚኖር፣ ብዙ ሰው ከሚኖርበት መካከል ምዕመኑ ራሱ ጸጋውንም ጥሪያቸውንም ፍሬያቸውንም ሕይወታቸውንም ተመልክቶ ሽማግሌዎችን አገልጋዮችን መሾም ወይንም ደግሞ መለየት ላይከብደው ይችላል። ነገር ግን አዲስ ቸርች ፕላንት በሚደረግበት ጊዜ ሁል ጊዜ አስቸጋሪ የሚሆነው ባላደራው አንድ ሰው ሊሆን ይችላል ወይንም 2 ሰው ሊሆን ይችላል። ያ ሰው ልክ እንደ ቲቶ አይቶ ጠብቆ በዛ ቤተክርስቲያን ወይንም በዛ አገልግሎት ላይ ለቤተክርስቲያኒቷ ይጠቅማሉ፣ ይረባሉ ብሎ የእግዚአብሔርንም መንፈስ ሰምቶ የእግዚአብሔርንም ቃል አክብሮ መስፈርቶቹን ተመልክቶ ማለት ነው። አንዳንድ ጊዜ መስፈርቶች፣ እነዚህ አይነት መስፈርቶች ለምሳሌ ትዳር ያለው፣ ስራ ያለው፣ ልጆች የወለደ ብቻ በሚለው በአሁኑ ዘመን የቤተ ክርስቲያን ሽማግሌ መሾም በጣም አስቸጋሪ ነው የሚሆነው፣ በተለይ ለመጀመሪያ ለምትጀመር ቤተ ክርስቲያን። ምክንያቱም ይህንን ብዙዎቹ ሰዎች ሊኖራቸው ይችላል። ከዛ ባለፈ ግን የህይወት ጥራት፣ መንፈሳዊ ብስለት፣ የእግዚአብሔር ቃል እውቀት፣ ስር የሰደደ ክርስቲያናዊ ህይወት ከሌለ አስቸጋሪ ነው እና ይሄ በዋናነት መስመር ውስጥ ሊገባ ሊታሰብበትም የሚገባ ነው። ታዲያ ክፍሉን ሲጀምር ሐዋርያው ጳውሎስ ምዕራፍ 1 ላይ ይህንን ደብዳቤ ሲጽፍ ራሱን እንደ ባሪያ አድርጎ ነው ያስቀመጠው። ሐዋርያ ነው ጳውሎስ፣ ነገር ግን የእግዚአብሔር ባሪያ የኢየሱስ ክርስቶስ ሐዋርያ ደግሞ ብሎ ይጠቅሳል እና ባሪያነቱን የሚያመለክተው ያው በዚህ አገልግሎት ላይ የእግዚአብሔርን ፍቃድ ለመፈጸም የተጠራ ሰው መሆኑን የሚያመለክት ሐሳብ ነው። እንዲሁም ደግሞ በዚህ አገልግሎት ላይ ደግሞ ሐዋርያነት ጥሪው መሆኑን በቸርች ፕላንቲንግ ላይ ወይ ቸርች ምስረታ ላይ እግዚአብሔር በዚህ አቅጣጫ ላይ እንዳሰማራው በዚህ አቅጣጫ ላይ ደግሞ እየሰራ ፍሬያማ እንደሆነ ጳውሎስ የሚያመላክቱ ሐሳቦች አሉት። ስለዚህ አንዱ የሐዋርያ ስራ ምንድን ነው? ቸርች ፕላንት ማድረግ ነው። ቸርቹን ፕላን ከተደረገ በኋላ ሽማግሌዎች ያደራጃሉ። ያው ማደራጀት
በአንድ ሳምንት በሁለት ሳምንት ውስጥ የሚከናወን ሳይሆን አብሮ ቁጭ ብሎ ጊዜ ወስዶ የመጽሐፍ ቅዱስ ጥናት አድርጎ ከእያንዳንዱ ምዕመን ጋር ህብረት አድርጎ ነው የምናደርገው። መቼስ እውነተኛ አገልግሎትን ስታደርጉ ትሞታላችሁ፣ ትቆረሳላችሁ። እውነተኛ አገልግሎት ማገልገል ነው በጣም ከባዱ አገልግሎት። ባይዘወይ የመድረክ አገልግሎት ቀላልም አይደለም፣ እሱም ቀላል አይደለም። ግን ማደራጀት ደግሞ የበለጠ ዋጋ ያስከፍላል። ትቆረሳላችሁ። ጊዜያችሁን፣ ህይወታችሁን፣ ባህሪያችሁን ከብዙ ሰዎች ጋር ትነካካላችሁ። ዋጋ የምትከፍሉባቸው ነገሮች ይኖራሉ እና ይህ ሰው ቲቶ እንግዲህ ይህን ለማድረግ በዛ ቦታ ላይ እንደተቀመጠ ማየት እንችላለን። የቲቶ መልእክት የተጻፈው የጳውሎስ አብሮ ሰራተኛ ለነበረው ለቲቶ ከሆነ ራሱን በዚህ መልኩ ደግሞ ማስታወቅ ለምን አስፈለገው? ጳውሎስ ማለት ሐዋርያና ባሪያ ብሎ ለምን መናገር አስፈለገው? እንግዲህ አንዱ ያስፈለገበት ነገር ምንድን ነው? ምሳሌ እንዲተው ነው። እኔ የተጠራሁት በሐዋርያነት አገልግሎት እንዳገለግል ቢሆንም ደግሞ ለእግዚአብሔር ፈቃድና ሐሳብ ባሪያ ነኝ ነው። ስለዚህ ከዚህ ምን ይማራል ቲቶ? የጳውሎስን አገልጋይነት ሲመለከት የጳውሎስን ሰሚሲቭ የሆነ ህይወት፣ የጳውሎስን ታዛዥነት ህይወት፣ ጳውሎስ እኔ የእግዚአብሔር ባሪያ ነኝ፣ እግዚአብሔር እንደፈለገ የሚጠቀምብኝ፣ ሂድ ሲለኝ የሚሄድ፣ ና ሲለኝ የምመጣ፣ ቆም ሲለኝ የምቆም፣ አድርግ ሲለኝ የማደርግ፣ ተው ሲለኝ የምተው ነኝ ብሎ የተናገረበትን ሲጻፍበት ዋና ምክንያት ይሄ ተተኪ የሆነው ቲቶ ከዚህ ሰው ሊማር የሚችለው ነገር የሚኖር ምንድን ነው? ነገም በእሱ አገልግሎት ውስጥ እንዲሁ ለእግዚአብሔር ቃልና ለእግዚአብሔር ፈቃድ ባሪያ እንደሚሆን አመላካች ነው። እንግዲህ ባሪያና ሐዋርያ የሚሉትን ቃላቶች ጳውሎስ በተለዋዋጭነት በተለያዩ ክፍሎች ውስጥ ተጠቅሟቸዋል። ለምን? ለሱ ስም አይደለም፣ ስራ ነው አገልግሎት። እንግዲህ አንዱ ትልቁ ፈተና በአሁኑ ዘመን ምንድን ነው? ስምና ስራ ይለያያሉ። ሰውየው ሐዋርያ ነው፣ ነገር ግን የሐዋርያነት ስራ የለውም እና ሐዋርያነት ተብሎ ሰው ለመጠራት የመጀመሪያ የሚያስፈልገው ስሙ ሳይሆን ምኑ ነው? ስራው ነው። ስራው ከሰራኸው ስሙ ባይኖርህም ሰዎቹ ፍሬህን ያያሉ። ለምሳሌ የማስተማር ጸጋ ከተገለጠብህ ሰዎች አስተማሪ ለማለት የእግዚአብሔርን ቃል ይናገራል ብለው ለመናገር አይቸገሩም፣ ስታደርገው ስላዩ ነው። ስለዚህ አገልግሎት ስም ሳይሆን ስራ ነው ማለት ነው። ይህንን የሐዋርያው ጳውሎስ መልእክት ስንመለከት የምናገኘው አንዱ ነገር ቢኖር ምንድን ነው? አገልግሎትን በስያሜ ሳይሆን በስራው ያሳየ አገልጋይ መሆኑን ልንረዳ እንችላለን። አንዱ በጣም ተቺንግ የሆነው ልብን የሚነካ ሀሳብ ጳውሎስ የሚያነሳው በዚህ ክፍል ውስጥ ቁጥር 2 ላንብበው። ምዕራፍ 1 ቁጥር 2 የእግዚአብሔር ባሪያ ኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በእግዚአብሔር ለተመረጡት እምነት እንዲሆንላቸው በዘላለማዊ ተስፋ እንደ አምልኮት ያለውን እውነት እንዲያውቁ የተላከ፣ ስለዚህም ሕይወት የማይዋሽ እግዚአብሔር ከዘላለም ዘመናት በፊት ተስፋ ሰጠ ይላል። ይህን አገልግሎት ጳውሎስ አጠንክሮ እንዲህ ያደረገው አንዱ ምንድን ነው? የተቀበልነው ድነት ከእግዚአብሔር ነው። የሰጠን ደግሞ እግዚአብሔር የማይዋሽ አምላክ ስለሆነ የሰጠንን እምነት በተስፋ እንጠብቀዋለን። ይህንን የዘላለም ድነት፣ ይህንን የዘላለም ሕይወት የተቀበልነው ከሰው አይደለም፣ ምንጩ እግዚአብሔር ነው ነው የሚለው። የደህንነት ምንጭ እግዚአብሔር ነው። መንፈሳዊ አገልግሎት ላይ በአጠቃላይ ምንጩ ማን ነው? ራሱ እግዚአብሔር ነው። ትዝ ይለኛል ሐዋርያው ጳውሎስ ለጢሞቴዎስ ሲናገረው ምዕራፍ 1 ላይ ጢሞቴዎስ ምዕራፍ 1 ላይ በአንተ ያለውን ጸጋ ከእግዚአብሔር እንደተቀበልክ እወቅ ይለዋል። ስለዚህ የጸጋ ምንጭ ሰው አይደለም። የአገልግሎት ምንጭ ሰው አይደለም። የመንፈሳዊ አገልግሎት ምንጭ ሰው አይደለም። እግዚአብሔር ይመስገን። የጠራን እግዚአብሔር ያሰማራናል። እኔ እንደዛ ብዬ ነው የማምነው። በቃ እግዚአብሔር እኔ ጋር ጉዳይ ካለው ለእኔ መስክ አያጣም፣ ለእኔ በር አያጣም፣ ለእኔ መንገድ አያጣም ብዬ ነው የማምነው። ለምን? ጠሪው ማን ነው? እግዚአብሔር ነው። አገልግሎት እኛ ብቻ የምንፈልገው ሳይሆን አገልግሎቱ ራሱ እኛንም መፈለግ አለበት። ተግባባን? አገልግሎቱ ራሱ እኛንም መፈለግ አለበት። ለምን? ቦታችንን ይነግረናል። በቃ ይሄ ሰውዬ ነው እኔ የምፈልገው ይሄን ሰውዬ ነው ብሎ አገልግሎቱ ራሱ መጣራት አለበት። ብዙ ጊዜ ግን እኛንን አገልግሎቱን የምንጠራው
እኔ ይሄ ነው ያለኝ፣ እኔ ይሄ ነው ያለኝ እንላለን። አገልግሎቱ ግን ራሱ አንተን እፈልግሃለሁ ይልሃል ወይ ነው ጥያቄው። እና ይሄ በጣም ሊሰመርበት የሚገባ ነገር ነው በአገልግሎት ውስጥ። ስለዚህ ጳውሎስ የዘላለምን ሕይወት የሰጠን እግዚአብሔር የማይዋሽ አምላክ ነው። ስለዚህ ይሄ የማይዋሽ ተስፋ ደግሞ በእኛ ውስጥ ሆኗል። ምንጩ እግዚአብሔር በመሆኑ አንዲት ቅንጣት ያክል አልጠራጠርም፣ የምከተለውን አምላክ አውቀዋለሁ ነው የሚለው። ይህንን ጳውሎስ ያወራ የለ ሌላም ክፍል ላይ ያመንኩትን አውቃለሁ ይላል። እና የጠራን እግዚአብሔር ነው፣ ያሰማራን እግዚአብሔር ነው፣ እያስተማረን ያለው እግዚአብሔር ነው፣ ያቆመን ያለው እግዚአብሔር ነው፣ ደጅ የሚከፍት እግዚአብሔር ነው፣ የተዘጉ በሮችን የሚያንኳኳ ራሱ እግዚአብሔር ነው። በሰው ልብ ውስጥ ራሱ እንድንፈለግ የሚያደርገው ማን ነው? እግዚአብሔር ነው። በቃ ጥሪው ካለ ውስጥ ጸጋ ካለ እግዚአብሔር ካስቀመጠብህ አለመፈለግ አትችልም ማለት ነው። ማለት ሁኔታዎች ሁሉ አንተን እንዲፈልጉ ያደርጋል። አገልግሎቱ ራሱ ማን ነው ይህንን አገልግሎት ሊያገለግል የሚችል ይህንን አገልግሎት ማን ነው ሊሰጠን የሚችል ተብሎ አገልግሎቱ ራሱ አንተን ይፈልግሃል። እግዚአብሔር ይመስገን። እኔ ብዙ ጊዜ እንደዚህ አይነት ነገር አይቻል አውቃለሁኝ። አገልግሎት ራሱ ሲፈልገኝ ማለት እኔ አገልግሎትን ብቻ ስፈልገው ሳይሆን አገልግሎት ራሱ እኔን ሲፈልገኝ። እኔ አገልግሎት ካልፈለገኝ እኔ ብቻ በመፈለግ የሚዋጣ ነገር አይደለም። ተረዳችሁኝ? እናንተ ብቻ የምትፈልጉት አይደለም አገልግሎት። አገልግሎቱ ራሱ እናንተን መፈለግ አለበት። በቃ ለዚህ ነገር ኳሊፋይድ የሆነው ሰው ሚስተር ኤክስ ነው ብሎ አገልግሎቱ። አንዳንድ ቤተክርስቲያን አይታችኋል። ለዚህ አገልግሎት ማንን እንጥራ ይላሉ። ማለት አገልግሎቱ ማንን ይፈልጋል ብለው ከተማ ውስጥ ይነጋገራሉ። አይ እንትና ቢሆን ጥሩ ነው። 3-4 ሰዎችን ያወጡና ከዛ ህይወቱን፣ አገልግሎቱን፣ ልምዱን በአገልግሎቱ ላይ ያደረገውን መንፈሳዊ ኮንትሪቢሽን፣ አስተዋጽኦውን፣ ጉልበቱን፣ አቅሙን፣ የህይወት ምስክርነቱን ተመልክተው ኖ እንትና ይሻለናል ብለው የሚመርጧቸው ሁኔታዎች አሉ። ይሄ በምድር ላይ እስካለን ድረስ የሆነ ነገር ነው። ስለዚህ ደስ የሚለው ነገር ሐዋርያ ጳውሎስ አገልግሎት ራሱ እሱን የሚፈልገው ሰው ነው። በእውነት እኔና እናንተንም ይህን ሳስብ አገልግሎቱ ራሱ እኛን ይፈልጋል። እኛን ፈልግሃለሁ ብሎ እያንኳኳ የሚመጣ አገልግሎት ቢሆን በጣም ጥሩ ነው። ስለዚህ የማይዋሽ ማን? እግዚአብሔር። ይሄ ምን ማለት ነው? የተጠራንለት እግዚአብሔር፣ የሚፈልገን እግዚአብሔር እኛ ጋር ጉዳይ እንዳለው፣ እኛ ጋር ስራ እንዳለው የምንመለከትበት ነው። በማንሰራው ስራ መጠራታችን ለእኛ ምንም የሚጠቅመን ጥቅም የለም ማለት ነው። በእግዚአብሔር መንግስት ውስጥ አንዱ አስፈላጊው ነገር ምንድን ነው? በተሰጠን ቦታ ላይ መቆም ነው። ፍሬ በምናፈራበት፣ ፍሬ የማናፈራባቸውን ቦታዎች እናያቸው፣ እንመልከታቸው፣ ትንሽ እንስራባቸው። ያ ቦታ እኛ ለዛ ቦታ ላይ እንደሌለን ካወቅን፣ ያ ቦታ እኛን የሚፈልገን ሆኖ ካላገኘን ቦታውን ማቆም ነው ያለብን። ምክንያቱም ፍሬ አናፈራበት። ሐዋርያው አንዱ የጳውሎስ የህይወትና የአገልግሎት ኳሊቲው ምንድን ነው? እግዚአብሔር በሰጠው ቦታ ላይ ለመቆም ያለው ደስታ እጅግ በጣም ልዩ ነው። እንግዲህ በዚህ ምዕራፍ ውስጥ አንዱ የምንመለከተው ቲቶን መጽሐፍ ስናጠና የሐዋርያው ጳውሎስ መልእክት ለምንድን ነው ለቲቶ በዚህ መልኩ የተጻፈው? እንዴት እንረዳዋለን? ለምን በአንድ ግለሰብ ህይወት ላይ ትኩረት አደረገ ብንል በዋነኛነት ከሱ ጀርባ ያለው ቤተክርስቲያን ነው። ከሱ ጀርባ ያለው ሚሽን ነው። ከቲቶ ጀርባ ያለው እግዚአብሔር ለአንድ ሰው ብቻ ሳይሆን ያለው መልእክት ከአንድ ሰው ጀርባ ላለው የመንግስቱ መልእክት ነው። እኔ ከዘፍጥረት ጀምሮ ማየው እንደሱ ነው። እግዚአብሔር አብርሃምን መረጠ ብሎ ስናገር እግዚአብሔር የኢንዲቪጁዋል አምላክ እንደሆነ ባውቅም ብረዳም፣ ነገር ግን ከአብርሃም ጀርባ ኔሽን አለ፣ እስራኤል አለች። ከያዕቆብ ጀርባ እግዚአብሔር ዓላማ አለው፣ ሚሽን አለው። እዩ ጠቅላላ አንዳንድ ሰዎችን ፒክ አድርጋችሁ ካያችሁ ሙሴን እዩት። ከሙሴ ጀርባ ኔሽን አለ፣ ትውልድ አለ። ዳዊትን ሰዱት። ከዳዊት ጀርባ ባይብል ውስጥ ፊገር የሆኑ ዋና ዋና ሰዎችን ብትመለከቷቸው እግዚአብሔር ፊገር የሆኑ ሰዎችን እንዲጨበጨብላቸው አይደለም የሚያደምቃቸው፣ የእግዚአብሔር ታሪክ ውስጥ ያሉ ሰዎች ስለሆኑ ነው። ታሪካቸው የእግዚአብሔር ታሪክ ውስጥ የገባ ነው። በመሆኑም የሰዎችን ሕይወት ስትመለከቱ ከጀርባ ኑኃሚንን ይዋት፣ ቦይዝን ተመልከቱት፣ ሩትን ተመልከቱ።
ሌሎቹንም ማየት ነው። ነህምያን ተመልከቱት። እነዚህ ሰዎች በግላቸው ታሪክ የላቸውም፣ በግላቸው መልእክት የላቸውም። ከጀርባቸው ግን መልእክት አለ። ስለዚህ የእግዚአብሔር ታሪክ አስፈጻሚ የእግዚአብሔር ገጸ ባህሪዎች ናቸው ማለት ነው። በአዲስ ኪዳንም እንደዛው ነው። ሱፐርማን የሚባል የለም። አንድ ሰውን እግዚአብሔር እያብለጨለጨ የሚያቆምበት ሁኔታ የለውም። በከተማና በሀገር አንድ ሰው በጣም በድምቀት እንዲታይ እግዚአብሔር የማድረግ አጀንዳ የለውም በፍጹም። እንደውም በአዲስ ኪዳን ቦዲ ኦፍ ክራይስት የእግዚአብሔር ኢንቴንሽን የእግዚአብሔር ሀሳብ አካሉን ማድመቅ ነው። አካሉን ማድመቅ ነው። ምናልባት በቤተ ክርስቲያን ውስጥ ጎልተው የታዩ በአገልግሎትና በጸጋ ስጦታቸው ከአካላችን ጎልተው የሚታዩ አፍንጫ፣ ዓይን፣ ጆሮ እንዳለ ሁሉ የሚታዩ ብልቶች ሊኖሩ ይችላሉ። ከነዚህ ብልቶች ጀርባ ሐዋርያ በለው ዋቴቨር ፓስተር በለው ነብይ በለው ከሱ ጀርባ ግን የእግዚአብሔር ሚሽን ነው ያለው። እግዚአብሔር ሚሽኑን ለማድመቅ ነው ሰዎቹን ፊት ለፊት ያደረጋቸው እንጂ ሰዎቹ ዋና የእግዚአብሔር መንግስት ቁልፍና አንደኛ ሆነው አይደለም። የእግዚአብሔርን ሚሽን የእግዚአብሔርን ሀሳብ አስፈጻሚ ለመሆን የተጠቀመባቸው ሰዎች ናቸው። ስለዚህ በአንድ ሰው ላይ ተንጠለጠለ አገልግሎት አዲስ ኪዳን የለውም። ጳውሎስ ባሪያ ያለው ራሱን ለዛ ነው። ጳውሎስ ተቃውሟል። አንደኛ ቆሮንቶስ ላይ እንደውም እኔ ክርስቶስ ነኝ፣ እኔ አጶሎስ ነኝ፣ እኔ ኬፋ ነኝ፣ እኔ ጳውሎስ ነኝም ደግሞ ያሉ ነበሩ እና ጳውሎስ ተቃውሟል። እኔ ስማት አትጠሩ ክርስቶስ ተከፍሏል ወይ አላቸው። አየው አሁን የኢትዮጵያ ቤተክርስቲያን አንዱ የምታየዋት ነገር ምንድን ነው? በሰው ስም የሚጠሩ ቸርቾች ሁሉ አሉ። በሰው ስም የሚጠራ ሚኒስትሪ አለ። ሰዎች ጎልተው የሚታዩባቸው ነገሮች አሉ። ያ ከመጥሪያ ከመጠቆሚያ አቅጣጫን ከመግለጫ አንጻር ምንም ችግር የለውም። ነገር ግን አገልግሎትን ዲፋይን ለማድረግ ግን አንድን ሰው ብቻ መጠቀም ትክክል አለ። ምክንያቱም በአዲስ ኪዳን ውስጥ የሚታየው የክርስቶስን የበላይነት ነው የምናየው፣ ክርስቶስን ነው የምናልቀው። ስለዚህ እኛ ራሳችን አንደኛና ቀዳሚ ሆነን ከፊት ያለን ሰዎች ባሪያ መባል አለብን። ልክ ዮሐንስ እንዳለው ማለት እኔ ላንስ እሱ ሊልቅ ይገባል አይደለም ያለው ጳውሎስ? ማነው ዮሐንስ? እኔ ላንስ እሱ ሊልቅ ይገባል አለ። አየው ራሱን ስላሳነሰ ማንም ቢያሳነሰው ችግር የለውም። አሁን ትልቁ ችግር ምንድነው? ሰዎች ራሳቸውን አያሳንሱም። ሰንበዲ ነኝ ነው የሚለ፣ ግን መሆን ያለበት ምንድነው? ባሪያ ነኝ ነው ማለት ያለብኝ። ሐዋርያ ብትሆንም ባሪያ ነህ። እኛ እኮ ደቀ መዝሙርም ነን፣ ፓስተርም ነን፣ ወንጌላዊም ነን፣ ነብይም ነን ማለት እግዚአብሔር የሰጠን የአገልግሎት ጥሪ ከዋናው ነገራችን የተለየ አይደለም። አገልጋይ ማለት ደቀ መዝሙር ያልሆነ ማለት አይደለም። የመጀመሪያው ስራ ልጅ ነን፣ ደቀ መዝሙር ነን። ከዛ ደግሞ እንደ አገልግሎት ስትመጣ ነው ባሪያ ነን። ከዛ ደግሞ የቤተ ክርስቲያን ደግሞ አገልግሎት ኃላፊነት ደግሞ ያለብን ሰዎች ሚኒስትሪ ምንመራ፣ የአገልግሎት ምንመራ፣ እግዚአብሔር ያስተማራን የአገልግሎት ቦታዎች ሊኖሩ ይችላሉ ማለት ነው። ስለዚህ በአዲስ ኪዳን ቁልፉ ሀሳብ ክርስቶስን ከፍ ማድረግ ነው። ባሪያ ነኝ ያለው ማንን ለማላቅ ነው? ክራይስትን። እግዚአብሔር ይመስገን። እግዚአብሔር የማይዋሽ እውነተኛ ምንድን ነው? አምላክ ነው። እውነተኛ አምላክ ነው። የማይዋሽ ነው አለ። የተቀበልነውን ጸጋ፣ የተቀበልነውን ጥሪ፣ የተቀበልነውን መንፈስ የማይዋሽ ነው ይላል። እስቲ ምዕራፍ 1 ከቁጥር 5 እስከ 9 ደግሞ እንመልከት። ምዕራፍ 1 ከቁጥር 5 እስከ 9 ስለዚህ ምክንያት የቀረውን እንድታደራጅ በየከተማው እኔ አንተን እንዳዘዝኩ ሽማግሌዎችን እንድትሾም በቀርጤስ ተውኩ ይላል። እችም ብቻ ዛሬ እስኪ በሰፊው ለመመልከት እንሞክራለን ከነ መስፈርቶቹ ማለት ነው። ስለዚህ ምክንያት እንግዲህ ከላይ እግዚአብሔር የማይዋሽ አምላክ ይህንን አገልግሎት የሰጠን ይህንን አገልግሎት እንድናከናውን ያደረገልን እግዚአብሔር የጠራበት ተስፋና የመረጠን የድነት ደረጃ ወይንም ደግሞ የድነት መንገዱ ውሸት የሌለበት ነው ማለት ለዘላለም የሆነ ጥሪ ነው የጠራን። እግዚአብሔር የተመሰገነ ይሁን። ለእግዚአብሔር ክብር ይሁን። ስለዚህ በዚህ ስትኖር ልታደርገው የሚገባ ነገር ቢኖር ምንድን ነው? አንዱ መመዘኛዎችን አድርገ የቤተ ክርስቲያን ሽማግሌዎችን እንድታደራጃቸው ነው፣ እንድታደራጀ ነው፣ እንድትመርጥ ነው እንደማለት ነው። እንግዲህ አንዱ የቤተ ክርስቲያንን አገልግሎት በምንመለከትበት ጊዜ አሁን ያለችው ቤተ ክርስቲያን የምርጫን ይዘት ትከተላለች። አስፈላጊ ነው። ጳውሎስ የበሰሉ መሪዎች፣ የበሰሉ አገልጋዮች ሆነው እንዲኖሩ ፈልጓል። አሁን በዚህ ዘመን አንዱ ኤልደርስ ወይንም ሽማግሌዎች የማይፈለጉበት
አንዱ ምክንያት ተብሎ የሚታሰበው ምንድን ነው? ያልተለወጡ ያላደጉ የህይወት ምስክርነት፣ መንፈሳዊ ብቃት፣ አቅም፣ ጸጋ፣ የህይወት ፍሬ ከሌላቸው አገልግሎቱን ሊረብሹ ይችላሉ። በጣም ብዙ ፈተና ሊገጥመው ይችላል አገልግሎቱ። ነገር ግን ቤተክርስቲያን በቲም በምትመራ አመራር ውስጥ መግባት አለባት። ይሄ የሚሆንበት ዋና ምክንያት ምንድን ነው? አንደኛ ጥቅሞች አሉት። በጣም ብዙ ተጓዳኝ ጥቅሞች አሉት። የአገልግሎት ቅብብሎች ነው። በተዋጣ ጸጋ የሚሰራ ነው። እኔም አስፈላጊ ነኝ፣ ከተሰማም ወልደ ሰማያትም ወይንሸትም ዘለበም አስፈላጊ ነው። ሁላችንም በተሰጠን ጸጋ በተሰጠን ጥሪ። ምክንያቱም በአገልግሎት ዓለም ውስጥ አንድ ነገር ነን እንጂ ሁሉ ነገር ልንሆን አንችልም። አይን ልንሆን እንችላለን ወይ ጆሮ ልንሆን እንችላለን። እንደ ሮሜ ምዕራፍ 12 በአካል ውስጥ የተሰጠን የአገልግሎት ስራዎች ይኖራሉ። ምናልባት አይን ሆነን በደንብ እያየን እጃችን ይንቀሳቀስ ይሆናል እንጂ እንደ አይን በደንብ ላንሰራን ግን እንችላለን። ስለዚህ በደንብ በምንሰራበት ስራ ላይ ነው የተጠራ። በደንብ በምንሰራበት ስራ በደንብ የምንሰራባቸው ስራዎች እያሉ ሌሎች ስራዎች ልንችል እንችላለን። የምንችላቸው ነገሮች እየሰራናቸው፣ ነገር ግን ዋና ግን አይደሉም። ዋና የሚባለው ግን ስራ አለ። ምናልባት እንደ አይን ይሆናል ወይ እንደ እጅ ይሆናል ወይ እንደ እግር ይሆናል ወይ እንደ አፍንጫ ይሆናል ወይ እንደ አፍ ልንሆን እንችላለን። እንግዲህ ጳውሎስ ያስቀምጠው በአካል ክፍል ውስጥ እንዳለው አይነት ነው። ስለዚህ እንድታደራጅ አለው። ይሄ ማደራጀት፣ ሞቢላይዝ ማድረግ አንዱ ትልቁ በአገልግሎት ውስጥ ከባዱ ነገር ምንድን ነው? ማደራጀት ነው። ማደራጀት ማለት ምንድን ነው? ሰውን በጸጋ ቦታው ላይ ማስቀመጥ፣ በስጦታው ቦታ ላይ ማስቀመጥ። ይሄ ላይ በምትሰሩበት ጊዜ ስህተቶች ሊፈጠሩ ይችላሉ። ሚስ አንደርስታንዲንጎች ሊፈጠሩ ይችላሉ። በችኩልና የሚመጡ ያለ ቦታቸው የሚገቡ ሰዎች ሊመጡ ይችላሉ። በቅንነት ሰዎች ወደ አገልግሎት ውስጥ በቀጥታ ሊገቡ ይችላሉ። ብዙ መንገዶች ሊኖሩት ይችላሉ። ስለዚህ አንዱ ጳውሎስ ተቀምጠህ እዛ እንድታደራጅ ብሎ ያለበት ምክንያት ምንድን ነው? አውቃቸው ለማለት ነው። አሁን አንዳንድ የነቢያት ፕሮግራም ስታዩ ከጉባኤው መካከል የማያውቀውን ሰው ነብይ አድርጎ ይቀባል፣ ዘይት ይቀባል እና እግዚአብሔር መንፈስ ይናገኛል፣ ሐዋርያ ነህ አንተ፣ ነብይ ነህ አንተ፣ እንደዚህ ገሌ ነህ፣ እንደዚህ ነህ ይለዋል። ግን ጳውሎስ ቲቶን ተቀምጠህ ነው የምታደራጀው ያለው ምንድን ነው? አውቃቸው ጸጋቸውን፣ ህይወታቸውን ለይተህ አብረህ አሳልፈህ ለሚመለከተው ነገር ላላቸው ነገር ስጣቸው ነው። ላልተሰጠህ ነገር ራሱ መሰጠት ዋጋ ያስከፍላል። ስለዚህ ስለ ማደራጀት ስናነሳ አንዱ እንዲስተካከል የተፈለገበት ዋና ምክንያት ምንድን ነው? ጠርጤስ አካባቢ ላይ የነበሩ ቡራቡሬ የሆኑ ነገሮች ነበሩ፣ ጅንጉርጉር የሆኑ ነገሮች ነበሩ። የጤናማ ህይወት እጥረት ነበረ። እንዲሁም ደግሞ መንፈሳዊ ነገር ላይ ድብልቅልቅ ያሉ ነገሮች ነበሩ። ስለዚህ ጳውሎስ ስጋት ነበረው፣ ለቤተ ክርስቲያኗ ስጋት ነበረው። አይ በዚህ ሁኔታ ከቀጠላችሁ ታርጌትን ልትሆን ትችላለች፣ ችግር ሊገጥማት ይችላል። ስለዚህ ባዘዝኩ መሰረት ይሄንን እንድታደራጅ በዛ ቦታ ላይ ብሎ ይሰይመዋል ማለት ነው። እንግዲህ በዚህ ቦታ ላይ በነበረበት ሰዓት ላይ አንዱ የነበረው ቻሌንጅ ምንድን ነበረ? በነቀፋ የነበሩ ሰዎች ነበሩ ማለት ነው። የህይወት ጥራት መጉደል ነበረ። በቅድስና ጉዳይ ላይ የሚታሙ ሰዎች ነበሩ ቤተክርስቲያን ውስጥ። ስለዚህ እነዚህ ሰዎች አሁን ወደ ምን ሊገቡ ነው? ወደ አገልግሎት ሊገቡ ነው፣ ወደ አመራር ሊገቡ ነው። እና ለዚህ እንግዲህ የተቀመጡ መስፈርቶች አሉ። አንዳንድ ሀሳቦችን ልንመለከት እንችላለን። አንዱ በዚህ ሀሳብ ዙሪያ ምሁራን የተለያዩ አመለካከቶች ያስቀምጣሉ። በዚህ በማደራጀትና በመሾም ዙሪያ ላይ ለምሳሌ የመጀመሪያው ያነሳው የአንዲት ሚስት ባል መሆን አለበት ብሎ ያስቀምጣል። የማይኮራ የማይጨቃጭቅ ብሎ ያስቀምጣል። እና የመጀመሪያው የምንመለከተው አንድ ሰው የቤተ ክርስቲያን ሽማግሌ ለመሆን የግድ ያገባ መሆን አለበት የሚል እምነት ያላቸው ሰዎች አሉ። የግድ ማግባት አለበት የህይወት ምሳሌነት እንዲኖረው ተብሎ ይታሰባል። ይሄ አመለካከት ነው። ሁለተኛው አመለካከት በተለያዩ ምክንያቶች አግብቶ የፈታ ሰው የቤተ ክርስቲያን ሽማግሌ ሆኖ መመረጥ አይችልም ብለው ደግሞ የደመደሙ ሰዎች አሉ። ፈት የሆነ ሰው የቤተ ክርስቲያን ሽማግሌ መሆን አይችልም የሚሉ ሰዎች አሉ። ሶስተኛው ድርብ ጋብቻ ውስጥ ያለ ሰው የቤተ ክርስቲያን ሽማግሌ መሆን አይችልም
ድርብ ጋብቻ ውስጥ ያለ ሰው የቤተ ክርስቲያን ሽማግሌ መሆን አይችልም። አራተኛው የቤተ ክርስቲያን ሽማግሌ የሆነ ሰው ያገባ ሰው ከሆነ ለሚስቱ በመታመን አርያ መሆን አለበት የሚሉ ሰዎች ናቸው። ስለዚህ በተለይ አከራካሪ የሆኑ ነገሮች አሉ። በእርግጥ ቸርቿ ውስጥ የነበሩ አባላት ሽማግሌ ማደራጀትና መሾም አስፈላጊ ቢሆንና ብዙዎቹ ያላገቡ ቢሆኑ ምን ይደረጋል ለምሳሌ ቢባል አከራካሪ ነው የሚሆነው። የግድ ማግባት ከቲቶ ቤተክርስቲያን በቀርጤስ ከነበረችው ቤተክርስቲያን አንጻር የምናየው ነገር አንዳንዱ ነገር ይኖራል። በዋናነት ግን ልናየው የምንችለው ነገር ቢኖር ምንድነው የህይወት ንጽህና ላይ ነው። አንድ ሰው የቤተክርስቲያን ሽማግሌ ለመሆን የግድ ያገባ መሆን አለበት የሚለውን ብዙዎች ይስማሙበታል። ነገር ግን አስቸጋሪ የሆኑ ነገሮች ደግሞ አሉት የራሱን የቻለ። እንዳልኳችሁ ቸርቿ ውስጥ ያሉ አባላት ብዙዎቹ ያላገቡ ከሆነ ያላገባ ሽማግሌ የመሆን እድሉ ይኖራል ማለት ነው። እና አንድ ጊዜ አስታውሳለሁ አንድ የቤተ ክርስቲያን ፓስተር አዲስ አበባ ውስጥ ቸርቿ በጣም የምታወቅ ቤተክርስቲያናት የዛ አንዱ አጥቢያ ላይ ይመራ የነበረ ፓስተር ነው። ሽማግሌዎችም አሉ። እና በቢሮ ቁጭ ብለን እያወራን ቶሎ ማግባት አለብህ ብዬ ስጠይቀው ሳነሳለት ለምን ማግባት አስፈልገኛል? ጳውሎስ ለጢሞቴዎስ ሳያገባ አይደለም ወይ ጻፈለት? ስለዚህ ጢሞቴዎስ ፓስተር ነበር የጢሞቴዎስ ቤተክርስቲያን እና ማግባት የግድ አይደለም ብሎ ጻፈ። ጳውሎስ ለጢሞቴዎስ እኮ የጻፈው እንዲያገባ ነው። ልክ ነው። ጢሞቴዎስ ሳያገባ ነው አገልግሎት ውስጥ የገባው። ግን ጳውሎስ ለጢሞቴዎስ የጻፈው ምን እንዲያደርግ ነው? እንዲያገባ ነው። ማለት ደግፎት አልነበረም ማለት ነው። ከዚህ በኋላ ማድረግ ያለብህ ነገር ይሄ ነው። ነቀፌታ የሌለውን ህይወት ለመኖር ነው አንዱ ወደዚህ አቅጣጫ ለመግባት የሚያስፈልገው። ስለዚህ በተቻለ መጠን እንግዲህ ያላገባ ሰው የቤተ ክርስቲያን መሪ ባይሆን ጥሩ ነው ነው የሚባለው። ያላገባ ሰው ምንድን ነው አድቫንቴጁ? ያገባ ቢሆን አንደኛ መጽሐፉ እንደሚናገረው ቤቱን ያላስተዳደረ ሰው የእግዚአብሔርን ቤተክርስቲያን ሊያስተዳድራት አይችልም ይላል። ቤቱ ላይ ኤክሰርሳይዝ ያላደረገው ልጆቹን በማሳደግ ልጆቹን ያላሳደገ ሰው ሁለት ያገባ ሶስት ያገባ ሰው ትሰማለህ። ፓስተር ሆኖ ነብይ ሆኖ ያው እንሰማለን። አዲስ አበባ ውስጥ ሶስት ያገቡ ሁሉ አሉ። ቸርች የሚመሩ ሰዎች አሉ። በዋናነት ባለ ራዕይ ሆነው ቸርች የሚመሩ ሰዎች አሉ። በውጭም ዓለም ይሰማል ሁለት ማግባት። ከዚህ እንግዲህ የትዳር ትምህርት ስላልሆነ ጠለቅ ብዬ ወደ ጋብቻው ነገሩ መግባት አልፈልግም። ግን በዋናነት ለምንድን ነው መሪው የሚከለከለው? ምሳሌያዊ ህይወት ስለሌለው ነው። ግልጽ ነው። ምሳሌነት ስለሌለው የቤተክርስቲያን ሽማግሌ ፈት ሆኖ ሌላ ሰው አግብቶ የቤተክርስቲያን ሽማግሌነት አይመረጥም። የማይመረጠው ሊደርሽፕ ስላልተማረ አይደለም። ባይብል ስኩል ሄዶ ማስተርስ ስለሌለው አይደለም። ሊኖረው ይችላል፣ ማስተርስ ሊኖረው ይችላል፣ ዶክተር ሊሆን ይችላል፣ በአገልግሎት ብዙ ዓመት የቆየ ሊሆን ይችላል። ነገር ግን በዚህ አቅጣጫ ላይ ምሳሌነት ስለሚጎለው አጥቢያ ውስጥ የሚገኙ ሰዎችም እጃቸውን እሱ ላይ ስለሚያነሱ እንደዚህ አይነት ሰዎች የቤተ ክርስቲያን መሪ እንዲሆኑ አይበረታታም፣ አይደገፍም። ግን እውነቱ እንደዛ ነው ወይ? ጥያቄው ስትመጡ ነው። በዛም የማያምኑ ሰዎች አሉ። በአሁኑ ሰዓት ጸጋ ካለው ምን ችግር አለው የሚሉ አሉ። ጳውሎስ ግን በዋናነት ያመጣው የአንዲት ሚስት ባል ብሎ ያመጣው ምስክርነት ያለው ሰው መሆን አለበት። ምክንያቱም ይሄን ካላደረገ ቤተክርስቲያን ውስጥ ለአገልግሎቱ በጣም ፈተና ሊደርስበት ይችላል። የቤተክርስቲያን ሽማግሌ ነቀፋ የሌለበት ለሚስቱ የሚታመን ብቻ ሳይሆን ልጆቹን አማኞችንና ቤተሰቡን በደንብ አድርጎ ማስተዳደር የሚችል መሆን አለበት ብሎ ያስቀምጣል። ልጆቹ እንግዲህ በአሁን ዘመን አንዱ ትልቁ ፈተና ምንድን ነው? የአገልጋይ ልጆች። ለምንድን ነው የአገልጋይ ልጆች ትክክለኛ የህይወት ምሳሌነት የሌላቸው? ጤናማ የሆነ ዓለማዊነት ላይ ውስጥ የሚገቡት ለምንድን ነው ሲባል እንግዲህ አንዱ የሚሰጠው ነገር ምንድን ነው? ቤታቸውን ትተው ሌላ ቦታ ላይ በልጅነታቸው ልጆቻቸውን ጥሩ አባት ሆኖ ከማገልገል ይልቅ ሰርቪስ ፎከስድ ስለሚሆን
አገልግሎት ላይ ስብሰባ፣ አገልግሎት፣ ስብሰባ፣ ስብሰባ፣ ሰኞ ስብሰባ፣ ማክሰኞ ስብሰባ፣ ሮብ ስብሰባ፣ ሐሙስ ስብሰባ፣ ቅዳሜ ስብሰባ፣ እሑድ ስብሰባ የሚያጠፉ ሽማግሌዎች እና አገልጋዮች ለፋሚሊያቸው ጊዜ የላቸውም ማለት ነው። ስለዚህ ልጆቻችንን ለቁም ነገር ለማብቃት በእውነት እግዚአብሔር ይርዳን። ሁላችንንም ቀላልም አይደለም፣ እንደምናወራውም አይደለም። በአሁኑ ዘመን ብዙ ልጆች ላይ ተግዳሮት የሚሆኑ ነገሮች አሉ። ያው የቤተ ክርስቲያን አንዱ ጠላት ሆኖ የመጣው ቴክኖሎጂ ጠቃሚነት እንዳለ ሁሉ ጎጂው ጎን ምንድን ነው ብትሉኝ ቤተ ክርስቲያንን የሚያዳክሙ ሁኔታዎችን ታያላችሁ። እና ልጆችን በማሳደግ ዙሪያ ላይ እስከ 18 ዓመት ምናምን ልጆች ከኛ ወጥተው ወደ ዩኒቨርሲቲ እስኪገቡ ድረስ ልጆቻችንን ፎሎአፕ የማድረግ የመከታተል፣ የማስተማር፣ መስመር የማሳየት ግዴታዎች አሉብን። እግዚአብሔር ይመስገን። እንግዲህ ይህንን ለመወጣት እንድንችል ያስፈልጋል። ኤጲስቆጶስ የእግዚአብሔር ስራ ባላደራ እንደመሆኑ የማይነቀፍ ሊሆን ይገባል ይላል። የቤተ ክርስቲያን መሪዎች ቁጥር 6 ላይ የምንመለከተው ሽማግሌ የሚለው ቃል እንመልከት። አሁን ሽማግሌ የሚለውን ቃል ስታየው ሽማግሌና ኤጲስቆጶስ የሚለው ቃል ተለዋዋጭ ነው፣ ኢንተርቼንጅብል ነው። አንዳንድ ጊዜ ይሄ ኤጲስቆጶስ የሚለው ቢሾፕ ማለት ነው። አሁን ኤጲስኮፓል ቸርቾች አሉ። ኤጲስኮፓል ቸርቾች የሚጠሩት የቤተ መሪዎቻቸው ራሱ የሚጠሩት ቢሾፕ 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 እየተባለ የሚጠራው። ጳውሎስ የቤተ ክርስቲያን ሽማግሌ የሚለውን ስም በሌላ አነጋገር ጠርቶታል። ምን ብሎ? ኤጲስቆጶስ። ኤጲስቆጶስ እና ሽማግሌ የሚለው ቃል ተለዋዋጭ ነው እንጂ ተመሳሳይ ነው። የቤተ ክርስቲያን ሽማግሌ ኤጲስቆጶስ የእግዚአብሔር ባላደራ ነው ማለት ነው። ሌላ ትርጉም የለውም። የእግዚአብሔር ባላደራ ለተጠራበት አገልግሎት የተለየ ወይንም የተጠራበትን አገልግሎት በኃላፊነት የሚሰራ ማለት ነው። ሐዋርያው ጳውሎስ ጠቅሶታል። በእግዚአብሔር ቤት እንዴት መኖር እንዳለባቸው እንድታውቁ ቤቱም የሕያው እግዚአብሔር ቤተ ክርስቲያን ነው ብሎ በአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 14 ላይ ጠቅሷል። ስለዚህ ቤተ ክርስቲያን የሕያው እግዚአብሔር መሆኗን ይጠቅሳል ማለት ነው። ስለዚህ በማደራጀት ዙሪያ ላይ ይሄ ጉባኤ በተለይ ጉባኤ ላይ ለማድረስ ብዙ ዋጋ ያስከፍላል። ቀላል አይደለም። ብዙ ስራ ይፈልጋል። ውጭ ሀገር ያለውን የቤተ ክርስቲያን የማደራጀት አገልግሎት ኤክስፒሪየንሱ ያላችሁ ብዙ ሰዎች ልትኖሩ ትችላላችሁ። በአሁኑ ዘመን ግን በጣም ብዙ ነገሮች ይጠይቃል። ገንዘብ ይጠይቃል፣ እውቀት ይጠይቃል፣ አብሮ የሚሰራ ሰው ይጠይቃል፣ ብዙ ስራዎች ይጠይቃል እና ከአንድ ትልቅ አጥቢያ ብራንች ሆኖ ወጥቶ ሌላ ቸርች ማደራጀት ዛት በጣም ያ ቬሪ ሲምፕል። ምክንያቱም ኦልሬዲ ከአንድ ቤተ ክርስቲያን የወጣን በአካባቢ ርቀት ያሉትን ቅዱሳን በባይብል ስተዲ የተያዙትን ህብረት የሆኑትን አደራጅቶ ሎካል ቸርች ማድረግ ብዙ የሚከብድ አይመስለኝም። ነገር ግን ከዜሮ ተነስቶ አንድ ቦታ ላይ ለመስራት ግን በጣም ብዙ ዋጋ ያስከፍላል እና ከቲቶ በላይ ነው። ቲቶ በአጭር ተውኩህ እዛ እንድታደራጅ ነው ያለው አይደል? በአሁን ዘመን ግን ጊዜም ህይወትም ይጠይቃል። 1-2 ዓመትም ብቻ አይደለም፣ ብዙ ዓመትም እዛ አካባቢ ላይ መስራት ይፈልጋል። ገንዘብ ይፈልጋል። በአሁኑ ዘመን ሪሶርስ ይጠይቃል አይደለም እንዴ? ቲቶ ለምሳሌ በዛ በነበረበት ቦታ ምናልባት ኢኮኖሚካሊ ላይቸገር ይችላል በዘመኑ። አሁን ግን አንድ አገልጋይ ለአንድ አገልግሎት አደራጅ ስትሉት ብዙ ገንዘብ ይጠይቃል አይደለም እንዴ? ብዙ የሚያወጣቸው የሚመገበው የሚከራይበት ቤት ያንን አፎርድ የማታደርግ ከሆነ ማደራጀት አይቻልም። እና የአሁኑ ዘመን የቤተክርስቲያን የማደራጀት አገልግሎት ከነበረው ከቀድሞ ዘመን በጣም ነው የሚለየው በባህሪው ማለት ነው። የቤተክርስቲያን ኤጲስቆጶስ ወይም ሽማግሌ ትምክተኛ፣ ግልፍተኛ፣ ሰካራም፣ ጨቅጫቃና ተገቢ ባልሆነ መንገድ ለጥቅም የሚሮጥ ሊሆን አይገባውም። ለጥቅም የሚሮጥ መሆን አይገባውም ማለት ጥቅም ላይ ያተኮረ ሰው መሆን የለበትም። ወይንም ህይወቱ በጣም ምሳሌነት ያለው ሰው እንዲሆን ሐዋርያው ጳውሎስ ያዛል። ከነዚህ ይልቅ የቤተ ክርስቲያን ኤጲስቆጶስ ወይንም ሽማግሌ እንግዳ ተቀባይ፣ በጎ የሆነውን ነገር የሚወድ፣ ራሱን የሚገዛ፣ ቅን፣ ቅዱስና ጠንቃቃ ሊሆን ይገባል ይላል። የቤተ ክርስቲያን መሪዎች ከላይ በተጠቀሱት 5 እኩይ ባህሪያት ነቀፋ የሌለባቸው ሊሆኑ ይገባል።
አንዱ በዚህ አገልግሎት ላይ እንዳይሳተፉ ለአመራር እንቅፋት ይሆናሉ ብሎ ጳውሎስ ያስቀመጠው የህይወት ብቃት ወይንም አቅም የሌላቸውን ሰዎች ስላየ ነው። እንግዲህ እስኪ ይሄ ነቀፋ ብለን የምንጠራውን ነገር ጥቂት እናነሳና ትምህርታችንን ለማገባደድ እንሞክራለን። ነቀፋ የሚለው ቃል አለ። ነቀፋ የሚለው ቃል ምን አይነት ቃል ነው? ቁጥር 8 ላይ ነገር ግን እንግዳ ተቀባይ፣ በጎ የሆነውን ነገር የሚወድ፣ ጠንቃቃ፣ ጻድቅ፣ ቅዱስ፣ ራሱን የሚገዛ ይሁን። ሕይወት በሚገኝበት ትምህርት ወይም ደግሞ ሊመክር ተቃዋሚዎችን ሊወቅስ ይችል ዘንድ እንደተማረው በተማረ ቃል ይጽና። የማይታዘዙና ከንቱ የሚናገሩ የሚታለሉ፣ ይልቁንም ከተገረዙት ወገን የሚሆኑ ብዙ ናቸው። እነዚህ ስለ ነውረኛው ረብ የማይገባውን አስተማሩ። ቤቶችን በሞላው ስለሚገለብጡ አፋቸውን መዝጋት ይገባል። የገዛ ራሳቸው ነቢይ የሆነ ከእነርሱ አንዱ የቀርጤስ ሰዎች ዘወትር ውሸተኞች፣ ክፉዎች፣ አራዊት በላተኞች፣ ስራ ፈቶች ናቸው ብሏል። የሚገርም ነው። ይህ ምስክር እውነተኛ ነው። ስለዚህ ምክንያት የአይሁድን ተረትና ከእውነት ፈቀቅ የሚሉትን ሰዎች ትእዛዝ ሳያዳምጡ በሃይማኖት ጤናሞች እንዲሆኑ በብርቱ ውቀሳቸው ይላል። እንግዲህ አንዱ እዚህ ጋር የምናየው ነገር ቁጥር 7 ላይ እንደ እግዚአብሔር መጋቢ የማይነቀፍ ሊሆን ይገባዋል ይላል። የማይነቀፍ ሊሆን ይገባዋል ይላል እና ስለማደራጀት አሁን ደግሞ ትንሽ ውይይት እናደርጋለን። እንዴት ነው በማደራጀት ውስጥ ያለፋችሁ ስላላችሁ ምን ይመስላል? ፓስተር ያለው እድል ልስጥ፣ ከዛ ላስናቀ ሰጣለሁ። ሌላም ካላችሁ እድል ሰጣችኋለሁ። በቸርች የማደራጀት አገልግሎት ውስጥ የቆያችሁና ያለፋችሁ ሽማግሌ የሚሆናችሁ እንደ ቸሬም አለ ካለ ለአንተም እድል ሰጣለሁ። ሼር አድርጉን እስኪ ከኤክስፒሪየንሳችሁ ከምታዩት ከሰማችሁት። እሺ፣ ክብር ለጌታ ይሁን። እንግዲህ እኔ ወደዚህ ምድር ስመጣ የተደራጀ ቸርች ውስጥ ነው የገባሁት። ግን አብዛኞቹ በጣም የሚገርመው እህቶች ነበሩ፣ የቤተ ክርስቲያኒቷ ሽማግሌዎች እና አብዛኞቹ ያላገቡ ናቸው። አንዷ እንደውም የኔ ባለቤት ነች ከሽማግሌዎቹ እና በጣም ብዙ ቻሌንጅ እንደነበረባቸው መለከት ነበር። እዛም ሆኜ ሰማ ነበር ኢትዮጵያም እያለሁ እና ዋናው ትልቁ ቻሌንጃቸው ምንድን ነበረ? በተቃራኒ ጾታ በጣም ፈተና ይደርስባቸው ነበረ። በጣም ቻሌንጅ ይደርስባቸው ነበር እና እኔ ከመጣው በኋላ ነው ያ ነገር የቆመው። እኔ ወደዚህ ምድር ከመጣው በኋላ ያ ነገር ቆመ፣ ያ ነገር አበቃ። እና ምንድን ነው በቤተክርስቲያን ውስጥ ግድ ነው አንድ ሰው በቤተክርስቲያን በአመራር ውስጥ ወይ አገልጋይ ሲሆን ራሱ ግዴታ ትዳር ሊኖረው ወይ ደግሞ እዚህ ጳውሎስ ለቲቶ እንደጻፈለት ወይ ለጢሞቴዎስም እንደጻፈ በሽምግልና ውስጥ ወይ በአስተዳደር ውስጥ ወይ በተለያየ አገልግሎት ውስጥ ሰው ሲኖር ትዳር ቢኖረው መልካም ነው። እዚህ ጋር ስንመለከት እንደነበረው እንግዲህ ስለ ልጆች ይናገራል። አሁን ልጆች የዛ ሰው የአመራር ውጤት ናቸው። ልጆች የዛ ሰው ፍሬዎች ናቸው። አሁን ሌላ ሰው ይሄ ሰው እንደዚህ ነው ብሎ ይሄ አገልጋይ እንደዚህ ነው ብሎ መናገር የሚችለው ልጆቹን እያየ ነው። ስለዚህ በአስተዳደር ውስጥ ትዳር በጣም ወሳኝ ነው ብዬ አስባለሁ እና እኔም ከመጣሁ ወደዚህ ቤተክርስቲያን የተለያዩ የአገልግሎት ዘርፎች ነበሩ። የኳየር አለ፣ የዲያቆናት አለ፣ እንዲህ አይነት እንትኖች ብዙ አልነበሩም እና እነዚህን ያው ግዴታ ደግሞ ሰዎችንም ማየትም ስለነበረብኝ እነዛን ሰዎች ወደዛ ነገር ውስጥ እንዲገቡ ውስጣቸው ባለው ነገር ውስጥ ውስጣቸውን አይ ነበር። አብሬያቸውም አሳልፋለሁ፣ አብሬያቸውም እጸልይ ነበር እና እንደመጣው ስራ ምንም አልነበረኝም። ቀጥታ ከእነሱ ጋር የምገናኝበት ጊዜ ስለነበር ውስጣቸው ያለውን ነገር እያየው እነዛን ሰዎች ወደ አገልግሎት አደራጅ ነበረ። ዲያቆናትን ወደ ዲያቆናት፣
ወንጌል የሚሰብኩትን ወደ ወንጌል ሰባኪነት፣ ዘማሪዎችን ወደ ዘማሪዎች፣ ሁሉንም ውስጣቸው ባለው ነገር ያንን ነገር አደርግ ነበር እና እግዚአብሔር በረዳኝ መጠን ይህንን ነው ሳደርግ የነበረው። ግን ትልቁ ነገር ለአገልግሎት ትልቁ ነገር በረከትም ነው። ትዳር በጣም ወሳኝነት አለው ብዬ አስባለሁ። የአገልግሎት ማደራጀት ላይ ከዚህ በፊት ኤክስፒሪየንስ ያለው ሰው ካለ ደግሞ ኳየር ያደራጀ፣ ጸሎት ቡድን ያደራጀ፣ እንዴት ነው ማደራጀት ማለት ምን ማለት ነው? እኔ ልሞክር። ያው ማደራጀት እንግዲህ አንዳንድ ጊዜ በትክክል ጸጋ የሌላቸው ሰዎች በዛ ቦታ ላይ ተቀምጠው ያንን ቦታ የያዙ ከሆነ ሁሉ ነገር በእግዚአብሔር ጸጋ ስለሚሰራ ስታግናንት ያደርጋል፣ ይቆማል ነገሩ። ስያሜ ያገኛል። ያንን ቦታ የያዙ ሰዎች ይኖራሉ፣ ግን ጸጋው ከሌለ ደግሞ አይነቃነቅም። አሁን ያንን እንደገና መልሶ ማስተካከልና ማደራጀት፣ ለምሳሌ እኛ ጋር አሁን ቅድም ባነሳው በተለይ ይሄ ነቀፋ የሚለው ሐሳብ ላይ ብዙ ጊዜ ሽማግሌዎች በሚሾሙበት ጊዜ የሚኖረው እንዴት ነው? ሽማግሌዎች ናቸው መርጠው አቅርበው ለጉባኤው እንዲሾም የሚያደርጉት የነበረው እና እዚህ ጋር ትልቅ ነቀፋ ነበር። የራሳቸውን ሰዎች ነው የሚያደርጉት። ከዛ በኋላ ደግሞ ቡድን እየፈጠረ ይመጣል። ቤተክርስቲያኑ ሳይታወቅ ያ ቡድነኝነት እየያዘ ይሄዳል እና ምንድነው ማድረግ ያለብን? እንደዚህ ከቀጠለ ያው ነገሩ እንደዛ ነው የሚሄደው። ስለዚህ ማስተካከል ያለብንን ነገር ያደረግነው ምንድነው? ነቀፋ ስላለ በዚህ ነገር አሁን ራሱ እኮ የሐዋርያት ሥራ ምዕራፍ 6 የዲያቆናት መወለድ የመጣው እዛ ስፍራ ላይ ሐዋርያቶቹ በቃ ስራቸውን አቁሞ ነቀፋ ስለነበረ የዲያቆኖች አገልግሎት ውስጥ ገቡ። ግን እግዚአብሔር የሰጣቸውን አደራ እንትን አደረጉት። ከዛ በኋላ ግን መልሰው በቃ መንፈስ ቅዱስ የሞላባቸው ጥበብ ያለባቸውን ሰዎች ከመካከላችሁ ምረጡና አምጡልን፣ እኛ እጅ ጭነን እንሾማችኋል። እነዚህ ሰዎች ሲመርጡ የመረጡት እነ እስጢፋኖስን የሚያሉ ሰዎች ነው የመረጠው ህዝቡ። እነ ፊልጶስን ነው የመረጡት። በጣም የሚገርሙ ሰዎችን ነው ከመካከላቸው የመረጡት። ስለዚህ ምንድነው ለማስተካከል የወሰድነው መንገድ? ይሄንን ነቀፋ እንዲጠፋ ለማድረግ ያደረግነው ጉባኤው ይምረጥና እንትኖችን ጸልየው የሚያቀርቡ ሽማግሌዎችን ሰዎች መርጦ የሚያቀርቡ ሰዎች ጉባኤው ይመረጥ። ጉባኤው ከመረጠ በኋላ ለጉባኤው ከማቅረባቸው በፊት እነዚህን ሰዎች ይዘው መጥተው ለሽማግሌዎች ያቅርቡ፣ መጀመሪያ ከማሳወቃቸው በፊት። ምክንያቱም ሽማግሌዎች የሌሎቹን ሊነገሩ የማይችሉ ይዘው ዲል የሚያደርጉት ከሰዎቹ ጋር ህይወት ካለ ለሚያስመርጡት ሰዎች ይሄ ነገር እንደዚህ ስለሆነ ስለማታውቁ ስለሚሆን እንዲህ አይነት ነገር ስላለ ኮንትሮል ለማድረግ ነው፣ ነገሩ ልቅ እንዳይሄድ ማለት ነው። አሁን ያንን በማድረጋችን አሁን ይሄኛው ነቀፋ ቀረ። ከዛ በኋላ ህዝቡ ጉባኤው በጽሁፍ የቀረቡትን ሰዎች ለምሳሌ የሚመረጡት 5 ሰዎች ቢሆኑ 5 ቦታ አለው ጉባኤው፣ 6 መጻፍ አይችልም። ወረቀት ላይ ጽፈው ይሄ መባ የሚሰበሰብበት ውስጥ ይከተታል። ከዛ በኋላ ያንን አሳውቆ የበለጠ ህዝቡ የፈለገውን ወይንም ደግሞ ጉባኤው የፈለገውን በዛ አይነት ማቅረብ ችለን አሁን ይሄ ነቀፋ ቆሟል። እና ያው ችግሮች ሲመጡ ነው ከችግሮች ውስጥ እንዴት አድርገን እንውጣ፣ እንዴት አድርገን እናስተካክል፣ በተቻለ መጠን የእግዚአብሔርን ፍቃድ ባልነካ መንገድ። ኮንትሮሉም አለ። ለምን ከመቅረባቸው በፊት እነዚህ ሰዎች ለሽማግሌዎች ይቀርባሉ፣ እጩዎቹ ማለት ነው። እጩዎቹ ላይ ችግር ካለ ሽማግሌዎቹ እዛ ጋር ስቶፕ፣ እነዚህ እንደዚህ ችግር አለ ብለው
በዛ አይነት ሁኔታ የተደራጀ ነው። አሁን በፊት ከነበረው ተለወጠ። ሽማግሌዎች መርጠው ሾመናቸዋል ወይንም ደግሞ እናሳውቃለን የሚለው ነገር ሲቀር አካሉ አብሮ ስለሚሰራ እኛንን የምናቀርበው የሚለው ነገር ስለቀረ አንድ የተሻለ ነገር ሆኗል እና በማደራጀት ደረጃ ለምሳሌ ይሄን አስተካክለናል ለማለት ነው። ሌሎችም ብዙ ስለሚሉ ለነሱ እሺ፣ እጅ ያወጣ ሰው ይታየኛል። ዙም እኔ ነኝ ፓስተር። እንዴት አመሻቸው? እግዚአብሔር ይመስገን። ድምጽ ይሰማል? ይሰማል። እሺ፣ አዎ። በማደራጀት ሂደት ውስጥ የሚያጋጥመን ነገር ምንድን ነው? የቁጥራችን ማነስ። በኢሮፕ ያሉ አብያተ ክርስቲያናቶች አንዳንዶች ቁጥር ማነስ እንትን አለብን ማለት ነው እና ከቁጥራችን ማነስ የተነሳ ያለው ሰው ጸሎትም ውስጥ ገባ፣ ያለው ሰው ዝማሬም ውስጥ ገባ ማለት የአገልግሎት ክፍሎች እንዲቋቋሙ አገልግሎቶች ራን እንዲያደርጉ ማለት ነው እንዲያደርጉ በመፈለግ ሰባኪውም ዘማሪውም ጸሎቱም ሁሉም ላይ ያችው ሰው ያለው ሰው ነበር የተበታተነው እና ይህ ምንን አጋጠመን? አገልግሎቱ እንደሚገባ ሰክሰስፉሊ አድርጎ እንዳይሄድ አንድ ተግዳሮት ነበረ። የቁጥራችን ማነስና ከቁጥራችን ማነስ የተነሳ በእያንዳንዱ በብዙ አገልግሎት ክፍሎች ውስጥ መግባት ማለት ነው። ፕሮግራም እንዲኖር ነገሮችን እንዲሄዱ ማለት ነው እና ይህ ምንን አደረገ? አንደኛ አገልጋዩ ያለ በጣም መወጣጠርንና ምንድነው ይሄ በቃ ድካም አይደለ? በስጋ መድከም እዚህም እዛም መግባትን በአገልግሎት መወጣጠርን እና ስትረስን እንደዚህ ያለውን ነገር አመጣና የቁጥር መብዛት ማለት በጣም ወሳኝ ነገር ነው። ትንሽ በሆነ ጊዜ እንደኔ እነዚህን አንዳንድ አገልግሎቶችን ትልልቅ ቸርቾች ላይ አፕላይ ሆኖ የምናያቸው ወንጌል ስርጭት መኖር አለበት፣ የትምህርት ክፍል መኖር አለበት፣ የዝማሬ ክፍል መኖር አለበት፣ የጸሎት ክፍል፣ የህፃናት እያልን ክፍሎችን አደራጅተን ያሉንን ሰዎች እዛም በታትነን ውጥረት ውስጥ አላስፈላጊ ስትረስ ውስጥ መግባትና በርናውት የሚባለው ነገር ይመጣልና አማሳነስ። እንደዚህ ከሆነ ዘጋግቶ ወደ ባይብል ስተዲ ወደ ምናምን ውስጥ መግባት ይሄ እንትን ነው ብዬ ያለው ያየሁትን ነው። በማደራጀት ሂደት ከተሰማ በጣም ጩኸት አለ ዙሪያ ይቀፋል። በጣም ጥሩ ሀሳብ ነው። ይህንን እኔም ጨምሬ ልናገር እፈልጋለሁ። አሁን በቁጥር የበዛ ቸርች አካባቢ ላይ ለማደራጀት በጣም ቀላል ነው የሚሆነው፣ የሰው ኃይል ስለሚኖር ማለት ነው። ቸርች ትንንሽ ጉባኤ በሚሆንበት ጊዜ በትልቁ ያሉትን የቸርች የማደራጀት ስትራቴጂ ወስዳችሁ ልክ እንደነ ሰላም ቸርች ስትረስ ያመጣል። አገልጋዩን እንዳውም ወደ በርናውት ሊያደርግ ይችላል። ጭንቀት። ለምን? አንድ ሰው ዘማሪም ነው፣ አስተናጋጅም ነው፣ ፕሮግራም መሪ ነው፣ ጸሎት መሪ ነው፣ የወንጌል ስርጭት ነው። በጣም አስቸጋሪ ነው። በቃ ማለት ከዚህ ይልቅ ምንድን ነው ጥሩ መፍትሄ? በጣም የደነቀኝ የወሰዱት መፍትሄ እነዛ የሚፈልጓቸው እንዲሆኑ የሚያምራቸው ነገሮች እንዳሉ ቢሆንም እነሱ ይቀመጡና አሁን የምንችለውን ነው መሆን የምንችለው። አሁን የምንችለው ምንድን ነው? ባይብል ስተዲ ነው። በቃ ባይብል ስተዲ ማጥናት። በቃ ባይብል ስተዲ ታጠናለ። ፌሎሺፕ ህብረት ይኖራል፣ መጠያየቅ ይኖራል፣ የእግዚአብሔርን ቃል መማር፣ የልጆች አገልግሎትን ማደራጀት። በቃ ከትንሹ ነገር ካልጀመርን 16 ዲፓርትመንት ታወጣና በ25 ሰው እንዴት ትፈጽመዋለህ? ራሱ ከቤተ ክርስቲያኒቱ የአባላት ቁጥር በላይ ዲፓርትመንቱ ሲሆን አለን ለማለት ካልሆነ በቀረ ለይስሙላ ካልሆነ በቀር በጣም አስቸጋሪ ይመስለኛልና ተሞክሯቸው በጣም በጣም ቆንጆ ተሞክሮ ነው ብዬ ነው የማስበው። ማለት በደረስንበትና በገባን ባወቅነው ነገር ብዙ አሁን የአውሮፓ ቸርቾች እንደዛ ይመስለኛል። ቁጥራችሁ ብዙ አይደለም እና ምንድነው ማድረግ የምንችለው ነው መባል ያለበት። ማድረግ የምንችለውን ነው ማድረግ ያለብን። እስቲ ምናልባት
ቸሩ የቸርች ሽማግሌም ስለሆነ እሱም ደግሞ የሚነግረንን እንስማ። እሺ ፓስተር፣ የጌታ ሰላም ይብዛላችሁ። አሜን። ብዙ ተብሏል። እንደው ትንሽ ልጨምርበት ለማለት ነው እንጂ ያው ካለን ኤክስፒሪየንስ አንጻር አሁን ባለውበት ቤተክርስቲያን ወደ 22 ዓመት ነው የቆየሁት እኔ። ነሪቾ ናቸው የጀመሩት። እነሱ ወደ 25 ዓመት ምናምን የቆዩበት ቸርች ላይ ነው እኔ የመጣሁት እና ያን ጊዜ የነበረውን ነገር ትዝ ይለኛል። አሁን ሰላም ስታነሳ የነበረውም ማለት ነው። ያኔ እኛ ገና መተን ስንጨመር ቸርቿ የ3 ዓመት ዕድሜ ነበራት፣ ኦልሞስት 3 ዓመት ከምናምን እና ምንም ነገር የለንም ነበር። በቃ ያንን ከዛ ማንሳት ትልቅ ቻሌንጅ ነበረ። ሰዎች በጎደለው ቦታ ላይ በቃ በመቆም ሽማግሌም ኳየርም ኢቭን ኳየር በቃ ምንም ያ ጸጋ በኋላ ሰዎች እየተጨመሩ ሲሄዱና በጸጋ እየተለየ ሲመጣ ሰው ራሳቸው ሰዎቹ እኔ ይሄ ጸጋ የለኝም ብለው ራሳቸው እስከሚወጡ ድረስ ኳየርም አድርገን ሽማግሌም ሾመን ሰባኪም ከዛው መካከል ሆኖ እንደዚሁ እያገለገልን ወንጌላዊ የለም ቄስ የለም እና እንዲህ ነው። በከበሮ ነበር የሚዘመረው። እንደዛ እያደረግን ነው እንግዲህ እነ ራሄል ያኔ ኳየር ነበሩ። የኔም ባለቤት እዛ ውስጥ ነበረች። እንዲህ እያደረግን መጣን። የመጀመሪያው ያለው እድል ይሄ ነበረ። ያለውን ሰው መቆም በሚችልበት ቦታ ላይ አቁመን በቃ ወደፊት መሄድ ነው የምንችል የነበረው። ሽማግሌም ሆኖ ቃልም እየሰበከ እንደገና ደግሞ የሚዘምርም ነበረ ትዝ ይለኛልና እንዲህ የሆንን ስንመጣ እስካሁን ኢቭን ከ20 ምናምን ዓመት በኋላ ዛሬም እያደራጀን ነው ቸርች። ያው መልኩ እየተቀየረ ቢሄድም ሂደቱ አላቋረጠም። ምክንያቱም አዲስ አባላት ይመጣሉ፣ የአገልግሎት ትምህርት ይማራሉ። የነሱ ጸጋ ይለይና ለሽማግሌዎች ይቀርባል። ትምህርቱን ከወሰዱ በኋላ በየትኛው ጸጋ ቤተክርስቲያንን ማገልገል እንደሚፈልጉ አሁን ያሉት ወንጌላውያን ይለያሉ፣ የሚያስተምረው ሰው ይለያል። ከዛ በኋላ ለሽማግሌዎቹ ፕሮፖዝ ያደርጋሉ ማለት ነው። ይሄው እሱ በዚህኛው አገልግሎት ጸጋ ቃል በማካፈል የቤት ህብረት በመምራት ወይንም ደግሞ በኳየርነት ለማገልገል ፍላጎት አለው ይላል። ወደኛ ሲቀርብ ያ ጸጋ ሰውየው አለው ወይ የሚለውን ነገር ያው ጠይቀን እንረዳለን ማለት ነው። አንዳንዱን ደግሞ ያው አይተነው አገልግሎቱን ይሄ ልክ ነው እዚህ ቦታ ላይ ይሆናል ብለን እንከፋፍላለን ማለት ነው። ኢንተረስት አለ። ለምሳሌ ከምታስተምረው 10 ሰው ምናምን 1 6 7ቱ ኳየር መሆን ነው የሚፈልጉት እና አሁን ሄደን ወደ 4 ኳየር አለን ማለት ነው። 4 ኳየር ሲሆን እንደገና እነኚህን 4 ኳየሮች ራሳቸውን እንደገና ማደራጀት አስፈላጊ ነበር ማለት ነው። አይተዋወቁም። ኤ ቢ ሲ ዲ ይባላሉ፣ ግን ሁሉም በየራሱ አገልግሎት ቀን ነው የሚቆመው። ወጥ የሆነ ነገር የላቸውም። ስለዚህ እነኚህን እንደገና ወጥ የሆነ አንድ የውስጥ መመሪያ ለነሱ አዘጋጅተን እንደገና በዛ ገቨርን እንዲደረጉ ከዛ በኋላ ደግሞ አንድነት እንዲኖራቸው በአመት ውስጥ በምናደርጋቸው የተለያዩ ፕሮግራሞች ውስጥ እንደ አንድ ቤተክርስቲያን ቸርች አብረው መቆም የሚችሉበትን ሁኔታ እንዲፈጠር ይሄንን እስካሁኗ ሰዓት ድረስ እንግዲህ ይሄ ነገር በሂደት እየቀጠለ የሚሄድ ነው። በሽማግሌ ዙሪያ ግን የመጣህ እንደሆነ አጭር ነገር ሁሉ ጊዜ ያለው ቻሌንጅ አሁን እዚህ ላይ በቲቶ ላይ እንደተቀመጠው አይነት ሰዎች የሚገኙ ቢሆን ነገሩ በጣም ቀላል ይሆን ነበር። ያው ህይወትን አይተ በቃ ተወስናል፣ ምንም ቻሌንጅ የለም። ግን እዚህ አውሮፓ ቤተክርስቲያን ትልቁ ችግር የሚባሉትን ሰዎች የማግኘት ችግር አለ። ስለዚህ በአንጻራዊነት ነው የምትወስደው። አሁን ያገባ ሲል እዚህ ጋር በአንድ ወቅት ያገቡ ሰዎች ስላጣን ያላገቡ ሰዎችን ሽማግሌ አድርገን የሾምንበት ጊዜ ነበር ማለት ነው። ምንም ካለው አማራጭ አንጻር ህይወታቸውን አይተን ያላገቡም እንኳን ቢሆኑ ምን አይነት ምልልስ አላቸው፣ ምን ያህል ዲቮትን ናቸው ለቤተክርስቲያን በመታዘዝ ይሄንን አይተን ሽማግሌ እንዲሆኑ ያቆምናቸዋል። ግን ይሄ ሆኖ ሴት ባክ የለውም ወይ ስትል በጣም ብዙ አንዳንድ ጊዜ የማታስበው ነገር ይከሰታል በቤተክርስቲያን ውስጥ። ምክንያቱም ያው የእግዚአብሔር ቃል የሚለውን አይነት ነገር የሆነ ነገር ሲጎድል የሆነ ነገር ያጎላል ማለት ነው ያ ነገር መጥቶና
አንዳንድ ሽማግሌ ብለህ ትረስት አድርገህ ደግሞ የምታመጣቸው ሰዎች እዛ መካከል ሌላ ካኦስ በመፍጠር ሽማግሌዎቹ ተግባብተው ቸርቹዋል ሊድ እንዳያደርጉ ከልምድ ማነስ የተነሳ ደግሞ የሚፈጠሩ ስህተቶች እነኚህ በአንዳንድ መልኩ ቤተክርስቲያንን ሲጎዱ አልፈው መጥተዋል ማለት ነው። ግን ያው ከሞላ ጎደል ችግሩን ወዲያውኑ ደርሰህ የማረም እርምጃ እየወሰድክ ወደፊት ማስቀጠል ነው የሚቻለው እና እንደዚህ ነው እየሄድን ያለ ነው ፓስተር። ይፈጠራል ከጥንቱ ዘመን የአሁኑ ዘመን ከእንደገና ደግሞ ከአገርም አገር ከቦታም ቦታ ይለውጣል። ራሱ ብታጣ ራሱ ምልህ እንደ መስፈርት ከክፉ የተሻለውን ክፉ ትመርጣለህ እኮ። የተሻለ ክፉ ሆኖ ሳለ ግን የተሻለ ክፉ በጣም ያልተበላሸ እኮ ነው። በጣም ያልተበላሸ ትመርጣለህ። ምንም ምርጫ የለህም። ራይት ገባ? ይሄ ኮንቴክስቹዋላይዝ ይባላል። የማደራጀት ጊዜውንና ዘመኑን ያማከለ የማደራጀት አገልግሎት ስትወስድ እንደዛ ትወስዳለህ። እና ቬሪ ኤክሰለንት፣ በጣም አመሰግናለሁ። ሰላምዬ ያወጣሽው ድጋሚ ነው። አንድ ነገር ለመጨመር ነው። ሌላው በማደራጀት ጊዜ ላይ ያጋጠመን ችግርና መፍትሄ ሊሆን ይችላል ብዬ የማስበው ነገር ምንድን ነው? ሰዎች በጓደኛም ይሁን በምንም ተጠጋግተው በተለያየ አገልግሎት ክፍሎች ውስጥ ይታቀፋሉ እና ራሳቸውን ሳያውቁ ወይ ጸሎት ውስጥ ወይ ዝማሬ ውስጥ እንዲገኛሉ እና በኋላ ላይ አገልግሎቱ መጎዳት ይጀምራል። ማለት በሰዓት አለመምጣት ወይም አገልግሎቱን በብቃት ላለማገልገል ምክንያቶች ይሰጣል እና እኔ እኮ ድሮም እንትን ውስጥ የለሁበትም ምናምን ይመጣል እና ምን አለን የውስጥ የአገልግሎት ክፍሎች እያንዳንዳቸው የውስጥ ደንብ ማዘጋጀት እንዳለባቸው። የውስጥ ደንብ የሚባለው ነገር አሁን ቤተክርስቲያኗ ደንብ ቢኖራትም አይደለም፣ የውስጥ ደንብ ግን ይህንን ራዕይ ቤተክርስቲያናችን ትከተላለች። ማምለክ የሚለውን ማምለክን ለመተግበር ደግሞ የውስጥ ራዕይ እንዲህ የዝማሬ አገልግሎት ይኖራታል። አላቅ ያሉትን ዘርዝሮ ሰዎቹ ደግሞ ሲገቡና ሲወጡ አገልግሎት ክፍሉ ሲታቀፉና አገልግሎት ክፍል ለቀው ሲወጡ ምን አይነት መስፈርቶች ማሟላት እንዳለባቸው፣ ሲለቁ እንዴት ማስታወቅ እንዳለባቸው፣ የመልቀቂያ ጊዜ እንዲህ የሚባሉትን እሱን አስተካክለን ጻፍን። ስለዚህ እያንዳንዱ የዝማሬ አገልግሎት ክፍል ነኝ ካለ ሲወጣም ይታወቃል፣ ሲገባም ይታወቃል። የጸሎት ነኝ ካለ እና ኃላፊነቱን ወስዶ በብቃት መወጣት ይችላል። ይህን ልጨምር ብዬ ነው። የውስጥ የአገልግሎት ደንብ መውጣት እንዳለበት። ጉድ ሮቤል አውጥቷል። እስቲ ሮቤል እንስማና ፋይናል እናደርጋለን። እሰማለሁ ነው አጠር ላድርግ። የኔ ትንሽ ለየት ማለት በሁሉ ነገር እንዳለ ሆኖ የነበረ ልምድ አንዳንድ ጊዜ አሁን እዚህ ጀርመን ጥሩ ነው፣ ኦኬ ትንሽም ቢሆን ሴትልድ ያደረገ አንዳንዴ እኔ የነበርኩበት ከዚህ በፊት እዛ አፍሪካ ውስጥ ሌላ ሀገር ላይ ሁሌም የሚመጣ ክርስቲያን አልፎ ያጅ ነው። በቃ ለሆነ ፕሮሰስ ይመጣል። ምናልባት 3 ወር 2 ወር 1 ወር አንዳንዱ 1 ዓመት ይኖራል እና ቋሚ አገልጋይ ማግኘት የሚታጣ ድረስ የሚኮንባቸው ሁኔታዎችም እንደዚህ አይነትም አጋጣሚ አለና አንደኛ አገልጋዮችን እነዚህ አሁን የምንፈልጋቸውን ሰዎች አለማወቅ ይመጣል። ከሀገር ቤት 2 ወር ተቀምጦ ነው የሚሄደው። ይመጣል 1 ወር ነው፣ አንዳንዱ 1 ዓመት ነው፣ 3 ወር እና የሰው እጥረት እንዳለ ሆኖ አንዳንድ ጊዜ ይገርመኛል። አንዳንድ ጊዜ ኳየር ላይ እንደ ምሳሌ በውስጥ 20 ሰው ምናምን መድረክ ላይ ቆሞ አገልግሎ በ2 ሳምንት ውስጥ ደግሞ 3 ሆኖ ሲያገለግሉ ይገኛል። የት ሲባል 17ቱ በቃ ወደ ሌላ ሀገር ሄደዋል። እና ይሄንን ማደራጀት በጣም 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 ከባድ ነበር። ግን ምንድነው የምንጠቀምበት እዛ ቦታ ላይ በሽምግልና አገልግያለሁ እና የምንጠቀመው የነበረው ምንድነው አሁን ሰላም እንደተናገረችው ስትራክቸሩ ኦልሬዲ ተሰርቶ የተቀመጠ ስትራክቸር እንትን ቢባልም ቤተክርስቲያን ራዕይ አላት አይደል? ትልቅ ራዕይ ካለ ምንድነው ሰው ኖረ ዛሬ 3 ሆነ ብትጀምርም ግን አይተህ ወደፊት ከዛሬ ስንት ዓመት በኋላ ምን ሆናለሁ የሚለው በደንብ የተቀመጠ ስትራክቸር አለ። ኳየር በዚህ መልኩ ይመራል፣ ጸሎት ይሄ ነው፣ እንትን ይሄ ነው፣ ሽምግልና ይሄ ነው ተብሎ የተቀመጠ አለና እዛ ስትራክቸር ውስጥ እንዴት ይገባሉ የሚለው ነገር
በሁለት በሶስት ነበር ከፍለን የምንመለከተው። አንደኛ ከሌላ ቦታ የሚመጣ ሰው ሲመጣ ወደ ቤተክርስቲያኑ ካለበት ቤተክርስቲያን ይዞ የሚመጣው ወረቀት እንዲኖር አደረግን። በተቻለ መጠን ከሽማግሌዎች እና ከፓስተሩ የተውጣጣ እንትን ወዲያው እሱን አጣርቶ ኮሚኒኬት አድርጎ እነዚህን ሰዎች እንዴት አድርገን እንጠቀምባቸው የሚለውን ነገር በጣም በፍጥነት እናደርጋለን። ምክንያቱም ከሰው ከሚኖረው ከሰው እጥረት አኳያ ነው አንዳንድ። በሁለተኛ እዛው ቤተክርስቲያን ውስጥ የተወለዱ ካሉ ማለት እዛው ጌታን ያገኙ ካሉ ግን በክትትል በደንብ ትምህርት ተምሮ የእነሱ የህይወት እንትናቸው አንደኛ በውጭ ስንኖር ብዙ የህይወትን የግል ህይወትን ለመመልከት በጣም ከባድ ነው። ሀገር ቤት ነው በጣም አስቸጋሪ የሚሆነው እንጂ በውጭ ስንኖር ብዙ ነገሮቻችን ይታወቃሉ። ካለው ከሲስተሙ አንጻር ብዙ ነገሮቻችን በግልጽ የሚታዩ ነገሮች ስላሉ እሱን ተጠቅመን ግን በዋነኝነት ምንድነው ስትራክቸሩ ተዘርግቷል በቃ እና እዛ ውስጥ መጥቶ እንዲሰካ ክፍት ሆኖ የተዘጋጀ ነገር አለ። ግዴታ አይደለም ኳየር ተብሎ 30 ሰው 40 ሰው ሆኖ የለበትም። ሁለትም ካሉ እነሱ ያንን ነገር እያስኬዱ በትክክል ግን እየተንተን እየተባሉ ግን አሁን ምንድነው ሽምግልና ምናምን ለሚባለው ቅድም እንደተባለው ባለትዳር ስንጠብቅ እነዛ ባለትዳሮች ተነስተው አገር ለቀው ይሄዳሉ። ምክንያቱም ሴትል ተደርጎ የሚኖርበት ሀገር ስላልሆነ በሂደት ሁሉም በእንቅስቃሴ ላይ ስለሆነ ስለዚህ ይሄ ምንድነው የሚሆነው ባሉት ሰዎች ሽምግልናና ዲያቆናትን አስተባብሮ አንድ ላይ እንደ አመራር በመመልከት ያንን ነገር ለመወጣት ችለናልና እንደው የሚጠቅም ከሆነ ብዬ ነው። አንዳንድ ጊዜ ግዴታ የትንሽና የትልቅ ቸርች ምናምን ሴትል የማድረግ ሳይሆን እንደዚህ በእንቅስቃሴ ላይ ያለም ቢሆን ግን ያ ቦታ ላይ ሁልጊዜም ቤተክርስቲያኑ ሰዎች ሄዱ መጡ እኛ ኖርንም የሚቀጥለውን መጣ የተዘጋጀለት ስትራክቸር ስላለ እዛ ውስጥ እየገባ ቤተክርስቲያኑ ግን ይቀጥላል። በቃ የከሌ ቢባል አይደለም ቤተክርስቲያኑ በቀጣይነት ይሄዳል። በፊት የነበሩ የሉም አዲስ ይመጣሉ። አዲሶቹ ደግሞ ለሌላው አስረክበው ይቀጥላሉ። ለምን ያ የተዘጋጀ ነገር አለ በዛ ውስጥ በማስገባት ማለት ነው። ይጠቅም ይሆናል ብዬ ነው። ቴንክ ዩ። እሺ ሌላ ሀሳብ የለም አይደል? አይታየኝም። ጥሩ ሀሳብ ያገኘን ይመስለኛል። ቲቶን እንግዲህ ትወዱታላችሁ። የበለጠ እንግዲህ ቤተክርስቲያን አገልግሎት ላይ ላላችሁ ሰዎች የሚጠቅም ነው የሚሆነው። አርብ ሁለተኛውን ክፍል እንማራለን። ለነበረን ጊዜ እግዚአብሔር ይባርካችሁ። ጸሎት አድርገን እንጨርሳለን። ቅዱስና ሕያው የዘላለም አምላክ እግዚአብሔር ሆይ ደግሞ ቃልን እንድንማር ወንድሞቼና እህቶቼን ከያሉበት ስለሰበሰብክ በሚያጋጥሙን በምናልፍበት የህይወት መንገድ ሁሉ ስለምትረዳን የወደቀ እየተነሳ የደከመ እየበረታ ጌታ ሆይ በዚህ ሰዓት እንኳን በተለያየ በተፍገመገመ ነገር ውስጥ እንኳን ያሉትን እጃቸው እንድትደግፍ እንድትይዝ ጸልያለሁ። ቅዱስ አባት ሆይ ደግሞ እንድትረዳን ጌታ እግዚአብሔር አምላክ ልጆቻችን በቤትህ እንዲያረጁ አንተን ቃል እንዲወዱ ከፍ ሲል ጌታ እግዚአብሔር ሆይ በእድሜያቸው ውስጥ ብዙ ነገር እየጨመረ ሊናጠቃቸውና ሊፈልጋቸው ሊጎትታቸው ካለ ነገር እንድታስጥላቸው እንጸልያለን። የዘላለም አምላክ እግዚአብሔር ሆይ ቤተሰባችንን ባርክ፣ እያንዳንዳችንን አስበን ጌታ ሆይ ቃልህን መኖር እንሻለንና በቃልህ እንድንጸና አቅሙነን አግዘን። ስለነበረን ጊዜ እናመሰግናለን። በጌታ በኢየሱስ ክርስቶስ ስም አሜን። ጋድ ብለስ ዩ። የአርብ ሰዎች ይበለን። ቻው፣ ደህና ደሩ።